የመጽሐፉ ርዕስ ጸሎት ይላል። ጸሎትና መንፈሳዊ ገና ሌሎች መጥፎች አሉ። አሁን ሁሉንም ሳይሆን ጥቂት ነገሩን ብቻ ጥቂት ወንድሞችና እህቶች ለጥቂት ደቂቃ ቆመው ይናገራሉ። እስኪ እንሰማለን። የመጽሐፉ ርዕስ እህታችን ደብሬ ትጀምራለች። ታይም ኪፐር አለ። የታወቀ ነው። ክብር ለእግዚአብሔር ይሁን። የጌታ ጸጋና ሰላም ይብዛላችሁ። እንኳን እግዚአብሔር ረዳ ወንድማችን ፓስተር ተድላ፣ እህታችን ቅመም ሀኒ፣ ቢንዬም እንኳን እግዚአብሔር ለዚህ ቀን አበቃችሁ። በጣም ደስ ብሎኛል። በነገራችን ላይ ይህንን መጽሐፍ ከደረሰኝ ቀን ጀምሮ ሳነበው መጽሐፍ እንደማነብ ሳይሆን ያነበብኩት እንዴት እንደምንወድ ታውቃላችሁ። ፓስተር ተድላ ሲያስተምር እሱ እያስተማረ እሱን እየሰማው እየመሰለኝ ነው ያነበብኩትና ብዙ ጊዜ ሐሙሶች ላይም ሪትሪት ላይም ኤኒዌር ሲያስተምረን ሁላችንም ይሄን ሼር ታደርጉኛላችሁና የሆነ ነገር ወስነን ነው የምንወጣው። የጸሎት ቀን የጸሎት ታይም ብዙ ነገሮች ወስነን እንመጣለን። ባይብላችን እንዴት አንብበን መጨረስ እንዳለብን ወስነን ነው የምንወጣውና ከሱ ህይወት ከሱ ጸጋ ከሱ ትምህርት የተማርኩት ትልቁ ነገር አስወስኖ የሚያስኬድ ትምህርት ያስተምራልና እግዚአብሔር አብስቶ ይባርክ። ለዚህ ቀን ስላደረሰ በጣም ደስ ብሎኛል። እኔ ትንሽ ደግሞ ቴንኪዩ ስለ ጸሎት ስለሰጠኝ ነግሬዋለሁ። ምክንያቱም ምን አልኩኝ በቀደም በምድር ዘመኔ በምንም ነገር በሰው ላይ ቀንቼ አላቅም። በምንም ህይወቴ ሙሉ ቀንቼ ያልጠገብኩት ነገር ቢኖር በሚጸልይ ሰው ነው። ይሄን ለሙላለም እየነገርኩ ነበር። በጣም ነው የምቀናው የሚጸልይ ሰውና ሞር ስለ ጸሎት እንዳውቅ ሞር ስለ ጸሎት እንድማር ይሄንን ክፍል እንድናገር እድል ስለሰጠኝ በጣም አመሰግናለሁ። ይሄ መጽሐፍ የተለያዩ መጣጥፎች አሉ። ስለ ጸሎት ብቻ አይደለም፣ ስለ መንፈሳዊ ውጊያ ያለው ከሰዎች ጋር እንዴት መኖር እንዳለብን ያስረዳል። ብዙ የምናገሩ ወንድሞች አሉ፣ እሱን አልናገርም። በጣም ልቤን የነካኝ ጸሎት በተለይ ጀነራላይዝ ሳደርገው ይሄ የጸሎቱ ፓርት ምንድነው የያዘው? እንዴት እንጸልይ፣ መቼ እንጸልይ፣ እንደማንም ደግሞ እንጸልይ የሚለውን ትምህርት ነው የያዘውና በጣም ብሪፍ የሚያደርገውና ብዙ ጊዜ ስለ አባታችን ሆይ ጸሎት በተለያየ ትምህርቶች ተምሬያለሁና በዚህኛው ክፍል ላይ ግን ስለ አባታችን ሆይ ጸሎት ጌታ ኢየሱስ ስላስተማረው ጸሎት በጣም ዲቴይል የሆነ መልእክቶች ከውስጡ አሉበትና ሃይላይት እንድሰጣችሁ ስለፈለኩ ነው። በጣም አንብቡ። በተለይ አንድ ልቤን የነካኝ ቃል አለ። በሰማያት የምትኖር አባታችን ሆይ የምትለው ያቺ ወርድ ያቺ አረፍተ ነገር በጣም ተቺናት እና የምንጸልየው ወደ አባታችን እንደሆነ ከዚያ በኋላ እንዴት መጸለይ እንዳለብን ብዙ ዲቴይል ስላለው እሱ ውስጥ አልገባምና ለካ አልኩኝ። ከዚህ ካነበብኩት ክፍል ውስጥ ገጽ 14 ላይ ምናልባት በነጽር ስላልያዝኩ ብዙ አልችል ይሆናል። እንደዚህ ይላል ገጽ 14 ፈርስት ፓራግራፍ ላይ እንደዚህ የሚል ቃል አለ። ጸሎት የእግዚአብሔርን እጅ ብቻ የምንፈልግበት ቦታ ሳይሆን ፊቱንም የምንፈልግበት ስፍራ ማለት ነው። በጣም ነው የነካኝ። ብዙ ጊዜ ከእውቀት ማነስም ከተለያየ ነገርም በቃ ተንበርከን ስጠን ይሄን ፈልጋለሁ በጣም ከባድ ነገር ውስጥ ስንገባ ነው ሞስትሊ ጾም ጸሎት ምንም ያው ሁላችንም እናውቃለንና እዚህ ጋር ግን ምንድነው የሚለው የእግዚአብሔርንም ፊት የምንፈልግበት ነው። እግዚአብሔርን የምንለምነውን ነገር እንደ ፈቃዱ ቢሰጠንም ጸሎት ስጠኝ ከሚለው የዘለለ ነው። ከስጦታ በላይ ሰጪውን የምንናፍቅበት የጸሎት ህይወት ልናድግ ይገባል። እርሱ ፊታችንን ሊያይ ይናፍቃል፣ እኛም ፊቱን ለማየት ልንናፍቅ ይገባናል። እና ትልቁ እዚህ ጋር የቀረልኝ ነገር ጸሎት እግዚአብሔር ፊት የምንቀበልበት ነገር ብቻ ሳይሆን ኢቭን አባ ብለን ወደ እግዚአብሔር ፊት የምንቀርብበት ነገር እንደሆነ አንዳንድ ጊዜ ያው ከተለያየ አገልግሎት የተነሳ ስደክም እኔ መጸለይ ያክተኛልና አንድ ቃል እላለሁ። በተለይ ጠዋት ስራ ከመሄዴ በፊት ጌታ ሆይ በቃ ደክሞኛል፣ ግን ሳልሰግድ ፊት ሳልወድቅ
ወደ ስራ ግን መሄድ አልፈልግም የምላት ቃል አለች እና ትልቅ ነገር ከዚህ ጋር የቀረልኝ የእግዚአብሔርን ፊት ለማየት መናፈቅ እንደሆነ ከዚህ ክፍል አንድ ትልቅ የተማርኩት ነገር እሱ ነው። ሌላኛው ገጽ 27 ላይ አንድ ደግሞ በጣም ልቤ ውስጥ የቀረልኝ ነገር ምንድነው? የገጽ 27ቱን ልዝለል ምክንያቱም ጊዜም ስለሌለ። ገጽ 31 ላይ እንዳልኳችሁ 5 ደቂቃ እስከ 10 ደቂቃ የተሰጠኝና ገጽ 31 ላይ መቼ እንጸልይ እሱን ነገር በደንብ አድርጋችሁ አንብቡት። ትልቅ ትምህርት ነው የቀረልኝ። ገጽ 31 ላይ መቼ እንጸልይ የሚለው ነገር the first time church plant እንደተደረገ መሰለኝ መቼ እንድንጸልይ በሚል ማለዳ ጸሎት እንዴት መጸለይ እንዳለብን ማለዳ ጸሎት መጸለይ ለቤተ ክርስቲያን ሰክሰስ ትልቅ ቁልፍ እንደሆነ ተምረን ቤተ ክርስቲያናችን ብዙዎቻችሁን እግዚአብሔር ይባርካችሁ ማለዳ ይጸልያልና ይሄ መቼ እንጸልይ የሚለው ፓርት በጣም ትልቅ መልእክት አለውና እሱን አንብባችሁ እንድትጠቀሙበት እሱን አንድ ሐሳብ ማካፈል እፈልጋለሁ። በተለይ ጌታ ኢየሱስ ክርስቶስ ትልልቅ ነገሮችን ከማድረጉ በፊት ይጸልይ እንደነበረ በጣም አንድ የገረመኝን ክፍል ልንገራችሁ። ስራ ሲበዛብን እንጸልይ። በተለይ አሁን እኛ እዚህ ያለን ወገኖች ስራ ሲበዛብን በቃ ደክሞኛል ብለን ኤግዞስትድ እንልና የጸሎቱን ነገር ችላ እንላለንና ጌታ ኢየሱስ ክርስቶስ ስራ በበዛበት ጊዜ ይጸልይ ነበር ይላል። በጣም ትልቅ ነገር የተማርኩት ማለት ነው። ስለዚህ ስራ ስለበዛ ስኬጁል ስላልተስተካከለ ናይት ሺፍት ስለሰራን ከልጆችና ትዳር ብዙ ነገሮች ስለያዙን የጸሎት ህይወታችን መቀነስ እንደሌለበት መጨመር እንደሌለበት ከዚህ ክፍል ትልቅ ነገር ቀርቶልኛል። እግዚአብሔር ይመስገን። መጨረሻ ላይ አንድ ማለት የምፈልገው በተለይ ገጽ 46 መጨረሻ ላይ ምን ይላል? የህይወት ቀንበር ሲከብድብንና ጨለማ መንገዳችንን ሸፍኖት ምንም ተስፋ አልታይ ሲለን ሰፋ ያለ የጾም ጸሎት ጊዜ መውሰድ መልካም ነው። ብቻል ጥሞና ልናገኝ የምንችልበት ምቹ ቦታ ሄደን ሰብሰብ ባለ አእምሮ የእግዚአብሔርን ቃል እያነበብን ብንጾምና ብንጸልይ ብዙ በረከት ልንቀበል እንችላለን። ለህይወታችን ጌታ አዲስ አቅጣጫ ይሰጠናል። በመንገዳችንም ላይ መለኮታዊ ብርሃኑን ስለሚፈነጥቅልን የከበበን ጨለማ ይበተናል፣ በመንፈስ ቅዱስም ይሞላናል፣ የመታደስም ጊዜ ይሆንልናል ብሎ በጣም ዲቴይል ነገር ይናገራል መጽሐፉና እውነት ነው። የህይወት ጨለማ ሲበዛብን በእግዚአብሔር ፊት ሰብሰብ ማለት መጾም። ለረሆቦት የጸሎት ትምህርት የጸሎት ምክር መቼስ እንዴት እንደፈሰሰልን ጌታም እንዴት እንደረዳን አውቃለሁ። ግን ሞር እንድንጸልይ ሞር ደግሞ ይሄ መጽሐፍ እንደ ጋይዳንስ ነው የተጻፈውና ትልቅ ነገር ከዚህ መጽሐፍ ቀርቶልኛል። እግዚአብሔር አብዝቶ ይባርክህ። በጣም አመሰግናለሁ። እሺ ወንድም ጌታቸው ከዛ እምነት ተዘጋጂ። ጌታ ይባርክሽ ደብርዬ። እንዴት ዋላችሁ? የጌታ ስም የተባረከ ይሁን። ፓስተር ተድላ፣ ቅመምዬ፣ አኒ፣ ቢኒም ባትመጣ እዛው በጣም ነው የምንወዳችሁ። እንኳን እግዚአብሔር ለዚህ አበቃ። ፓስተር ተድላን እንዳው ወደዚህ መጽሐፍ ከመምጣቴ በፊት እስቲ ትንሽ ልናገር እንዳው እንዲወጣልኝ ማለት ነው። እና እቺ ቤተ ክርስቲያን ልክ ስትመሰረት ነበር ከፓስተር ተድላ ጋር የተዋወቅ ነውና ልክ ሲደውልልኝ ወንድም ጌቾ ሲለኝ ውስጤ የሆነ የሚሰማ ነገር አለና የሚገርማችሁ በጣም የሚከብደን የነበረውን ልክ ስንጀምር መጽሐፍ ቅዱስን አስጨርሶናል። ከዚህ ፍጥረት እስከ ራእይ ድረስ በየሳምንቱ እያስተማረ በጣም መሰረታዊ የሆኑ እየከፋፈለ ማለት ነው። እና ከዛ በኋላ እንግዲህ ያው ትምህርቱን ሁላችንም እዚህ ያለን እና ፓስተር ተድላ ነቅመሜናንን እንደ ሮቦት መቼም ሜምበር ነው እኛ የምናየው። እነሱ እንዴት እንደሚያዩት አላቅም። እኔ እንደ ሜምበር ነው የማየው። እና ሁሌ ሐሙስ ያስተምረናል፣ ሪትሪት ላይ ያስተምረናል እና በጣም ብዙ ነገር ቀርቶልናል። ስለዚህ ስላገለገልከን ልጆቻችንን ስፔሻሊ በልጆች ላይ የሰራው
እኔ አስታውሳለሁ እነ ናናትዬና አመርትዬ በየሳምንቱ ቅዳሜ ምን ያህል ቢዚ እንደምንሆን እናውቃለን። በልጆቻችን ላይ ብዙ ኢንቨስት አድርጓል፣ በእኛ ላይ ኢንቨስት አድርጓል። ጌታ ይባርክ፣ ቤት ይባረክ፣ እግዚአብሔር ይባርክ። ይሄን ካልኩኝ ደብርዬ እንዳለችው እኔም በጣም የምፈልገው ርዕስ ነው የተሰጠኝና ብዙውን ጊዜ እድል አግኝቼ እዚህ ስቆምም ሳገለግልም የማስበው የምመኘው ነው። በእያንዳንዱ ክርስቲያን መካከል በቃ በቅንነት ላይ የተሞላ በየዋነት ላይ የተሞላ መያያዝ፣ እብረት፣ አንድነት እንዲህ አይነት ነገር በጣም እመኛለሁ። የዛሬ 3 ሳምንት እድል አግኝቼ አካፍዬ ነበርና አንዱ እዚህ ላይ ተጽፎ ያለው በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ የሚለው ነው እና ስለ ሰላም ነው እኔ የተሰጠኝ ማለት ነው። ምንድነው ከሰው ሁሉ ጋር በሰላም መኖር የሚለው ነው። ከሰው ሁሉ ጋር በሰላም መኖር ይቻላል ወይ ነው እና የወሰደው የመጽሐፍ ቅዱስ ክፍል ሮሜ 12 ቁጥር 18 ላይ ነው። ምዕራፍ 12 ቁጥር 18 ምን የሚላለ? ብቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ፓስተር ተድላ ሲያስተምረን እዚህ ላይ የተገለጠልኝ ነገር እኔ ብቻላችሁስ ከሰው ሁሉ ጋር በሰላም ኑሩ እያልኩኝ ነበር የማነበው ሙሌ። ግን ትኩረት ሰጥቶ ያን ቀን ያላየሁት ነገር ምንድነው? በእናንተ በኩል የሚለውን አላየውም ነበረ። ያኔ ነው ስትሬስ ሲያደርግ ያየሁት። ምክንያቱም የሚቻል አይደለም አይደል እንዴ? ከሰው ሁሉ ጋር በሰላም ለመኖር በጣም ከባድ ነገር ነው። ግን አሁን እዚህ ጋር ምለው የእግዚአብሔር ቃል ምንድነው? በእናንተ በኩል ነው። ስለዚህ አሁን ይሄን መጽሐፍም ስታነቡት በጣም ጠቃሚ የሆኑ ከሰዎች ጋር በሰላም ለመኖር በእኛ በኩል ልናደርጋቸው የሚገቡ ነገሮች ብሎ 20 ነጥቦችን አስቀምጧል። እነኚህ 20 ነገሮችን ራሳችንን እያየን እኔ ራሴን እያየው እንዴ እዚህ ጋማ በቃ እኔ ይሄን አላሟላም እያልኩ ነበር ሳነብ ነበረው። ጌታ ይረዳኛል፣ በዚህ ላይ ልሰራ ይገባል እያልኩ ነበር ሳነብ ነበረው። ስለዚህ ይሄን መጽሐፍ ስታነቡ 20ንም ነጥቦች ስታነቡ በእኔ በኩል ከሰዎች ሁሉ ጋር በሰላም ለመኖር ምን ማድረግ አለብኝ፣ ለዛ ደግሞ መፍትሄዎቹንም አስቀምጠዋል። እንዴት ይደረግ እያለ እንዲስ ብታደርጉ አሁን የመጀመሪያውን ለምሳሌ ብንወስደው ሰዎችና ድርጊታቸውን በቅንነት እንረዳ፣ ቅኖች እንሁን ይላል። ቅን መሆን ማለት ምን ማለት እንደሆነ እዚህ ጋር ይናገራል። ቅን ማለት ሞኝነት ማለት አይደለም። ቅን መሆን ማለት ቀናነት ነው። ነገሮችን በትክክል መረዳት ማስተዋላችን ሰዎች የሆነ ነገር ቢሉ እንኳን እኛ ወደ ቅንነት መመለስ፣ ሰዎች በክፋቱ እንኳን ቢናገሩ እኛ በቅን በኩል ማየት መቻል እንዳለብን። ለምሳሌ ብዙ ምሳሌዎች አሉ። እዚህ ጋር ምንድነው የሆነ ሰው ሰላም ሳይልን ካጠገባችን ቢያልፍ የምናውቀው ሰው ቅር ልንሰኛ አይገባም። ስላላየን ነው እንጂ ማለት ያለብን ኮርቶ ነው ወይ ደግሞ ሊያናግረኝ አልፈለገም ብለን ወደ ሌላ ዳይሬክሽን ልንወስደው አይገባም። ይሄ ሰው ስላላየኝ ነው ወይ ደግሞ በሐሳብ ውስጥ ሆኖ ነው ብለን በቅንነት ነገሮችን ልናይ ይገባል። ሌሎችም አሉ። በጣም ደስ የሚል የሁለት ሴቶች ምሳሌ አለ። እሱን በደንብ ታነቡታላችሁ በኋላ መጽሐፉን ስታገኙ ማለት ነው። ከ20ዎቹ አንዱ ይሄ ነው ያነበብኩላችሁ። አለፍ አለፍ ብዬ ለማንበብ ከውስጥ ሌላኛው ለኛ ሙሉ እድገት የሌሎች እገዛ አስፈላጊ መሆኑን መገንዘብ አለብን። ማናችንም ከልጅነታችን ከእናታችን ማፀን ወተን እዚህ ደረጃ እስከደረስን ድረስ በጣም ብዙ ሰዎች ኢንቨስት አድርጎብናል። ብቻውን አሁን ላለንበት ደረጃ ደርሻለሁ የሚል ካለ እጁን ያውጣ። እዚህ መካከል ማንም አይኖርም። እያንዳንዱ ሰው የራሱ የሆነ በእኛ ላይ ኢንቨስት ያደረገው ነገር አለ። ስለዚህ ያን ነገር ኤክስፕሎይት ለማድረግ ለመጠቀም ምን ለማለትም የኛ ከሌሎች ሰዎች ጋር ልናደርግ የሚገባው በሰላም ከነሱ ጋር ግንኙነታችንን ማጠናከር በደንብ እንድንጠቀም ሊያደርገን ይችላል። ስለዚህ ለኛ ሙሉ እድገት የሌሎች እገዛ አስፈላጊ መሆኑን መረዳት መቻል አለብን። ያለ ሰው መኖር አንችልም። እግዚአብሔር ለሰው ሰውን ነው የሚሰጠው። ስለዚህ ወገኖቼ ይሄን በሰላም ከእግዚአብሔር የተቀበል ነው። ጌታ ኢየሱስ ክርስቶስ ስንቀበል ሰላም ውስጣችን የተሞላው ያ ነገር ፈሶ ሊወጣ ይገባል። ወደ ሌሎቹ ሊሄድና ልንማርካቸው ሰላማችንን ሊቀበሉት ይገባልና ይሄንንም ልናውቅ ይገባል የሚለው ነው። በጣም ዝርዝር ጉዳዮች አሉ እዚህ ላይ።
አንድ ልናገር፣ ደቂቃ አለ ፓስተር? አንድ ልናገርና ሌላው ስህተታችንን ማመንና ይቅርታ መጠየቅ። በጣም ትልቁ ችግሩ እዚህ ጋር ይመስለኛል። ሰው ስህተቱን ማመን አይፈልግም። እንዳውም ተሳሳትኩም አይልም። ብዙ ጊዜ ሌላኛው ፓርቲ ላይ ነው የሚያደርገው። ስፔሻሊ በባልና ሚስት መካከል ይሄ ጎልቶ የሚታይ ነው። ስህተትን የራሴን ስህተት እኔ ተሳስቻለሁ ይቅርታ ማለት በጣም ነው የምተናነቀን። ትንንሽ ልጆችን አይታችኋል? በጣም ገና ትንንሽ 5 ዓመት 6 ዓመት ሲጣሉ በቃ ሶሪ በል ምናምን ስትላቸው ይተናነቃቸዋል፣ ሶሪ ላለ ማለት ነው። ስለዚህ ይሄ ውስጣችን ያለው የኃጢአት ስሬት ይመስለኛል እኔ ሳስበው። ግን ይሄን ዴቨሎፕ እናድርግ። ይቅርታ መጠየቅ፣ እኔ ተሳስቻለሁ ማለት አንዱ የሚያግዘን ነው። በእኛ በኩል በሰላም ከሰዎች ሁሉ ጋር ለመኖር ልናደርግ የሚገባው ይቅርታን መጠየቅና እኔም ጥፋተኛ ነኝ ማለት አስፈላጊ ነው። ችግሮች ሲከሰቱ የችግሩ ምክንያት እኔ መሆን እችል ይሆናል ብለን መቀበል መቻል አለብን። ችግር ከተፈጠረ ከሰዎች ከወንድሜ ከእህቴ ጋር ችግር ከተፈጠረ በዛ በኩል ያለው ብቻ አይደለም ችግሩ፣ ትንሽ ኢምፖርታንት ይሁን እንጂ በእኔ በኩልም አለ። ስለዚህ የመጀመሪያው መሆን ያለበት ራሳችንን ማየት፣ በእኔ በኩል ያለ ችግር አለ ብለን ነገሮቹ ማየቱ ለሰላም ከነሱ ጋር ለመኖር በጣም ይጠቅመናል ማለት ነው። ስለዚህ እንዳው ባላበዛባችሁ 20 ነጥቦች አሉ። ደቂቃዎችን በጣም ስለጨረስኩ ነው እንጂ እኔ ሁሉም ላይ ብሄድ በጣም ደስ ይለኛል። ግን አንብቡት ፕሊዝ፣ አንብቡት። ስታነቡ እንዳልኳችሁ እንዴት ነው ማንበብ ያለባችሁ? በእኔ በኩል ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ስለምል በእኔ በኩል ይሄን ነገር እንዴት ባደርግ ይሻለኛል ከወንድሞቼ ከእህቶቼ ጋር በሰላም ለመኖር ብላችሁ በእኔ በኩል እያላችሁ አንብቡት። በጣም ቻሌንጅ የሚያደርግ ነው፣ በጣምም ደግሞ ጠቃሚ ነው። ጌታ ይባርካችሁ። ጌታ ይባርክ። ጌችዬ እምነት ናቲ ተዘጋጅ። ክብር ለእግዚአብሔር ይሁን። ተድላ ታላቅ ወንድም፣ አባት፣ ወዳጅ፣ ጓደኛ፣ ቤተሰብ ነው ለእኔም ለቤተሰቤም ለልጆቼም። የዛሬዋ ቀን ላይ መገኘት ስለመቻል እግዚአብሔርን በጣም አመሰግናለሁ። እግዚአብሔር እንኳን ለዚህ ክብር አበቃ። እነዚህን ትምህርቶች በኮቪድ ሰዓት በጣም ተምረናቸዋል። እቤታችን ሆነን በምቹ ሁኔታ ያንን የጨለማ ጊዜ እንድናልፍባቸው እግዚአብሔር እሱን ተጠቅሞ ቴክኖሎጂን ተጠቅሞ ተገልግለንባቸዋል እና በልባችን አሉ። አንድ ጊዜ እንደውም የሆነ ያስተማረውን ትምህርት ጠቅሼ ወቀስኩት እና አረሳሹም አለኝ። አረሳውም፣ እንዴት ረሳለሁ? አሁን ደግሞ ጭራሽ እንዳንረሳ ሆኖ በመጽሐፍ ታተመልን። እግዚአብሔር አብዝቶ ይባርክ። ለዚህ አቅም የሆነ ጉልበት የሆነ ጌታ ክብሩን ይውሰድ። ከዚህ በፊት ግን እኔ በግሌ በጣም እግዚአብሔርን እንድናከብር የምንፈልግበት አንድ ክስተት አሴ ፋሚሊ ሆኖልናልና እግዚአብሔር እንድታከብሩ አባታችን ለረጅም ዘመን ጸልየን እግዚአብሔር ምርኮ አድርጎ ሰጥቶናል። ከብዙ ትግል በኋላ ትላንትና የውሃ ጥምቀት ወስዷል። በ83 ዓመቱ እግዚአብሔር ክብሩን ይውሰድ። ተባረኩ። ለእኔ የተሰጠኝ መንፈሳዊ ውጊያ ነው። እንደ ብሬም ጌችም እንዳሉት አይ ቲንክ በምሪት ነው የሰጠነው እያንዳንዱ ርዕስ እና በጣም የሚገርም አንድ የተማርኩት ዋና ብዙ አለ፣ ግን ዋና እኛ መንፈሳዊ ውጊያ ሲባል እንገስጽ ሲባል የኢየሱስን ስም ብቻ ነው የምናስበው፣ ግን የኢየሱስ ስም አንዱ ነው። ከዚህ ከተማርኩት ብዙ አይነት የውጊያ ስልቶች አሉ። እንዴት እንዋጋ የሚል አለ። የውጊያ ስልቶቹ በዋናነት 4 ወይም 5 ናቸው። አንደኛው ለጠላት እድል ፈንታ ለመስጠት ነው ወይም መከልከል ነው። ሁለተኛው በምስጋና በውዳሴ ወደ እግዚአብሔር መቅረብ ነው።
ሶስተኛ ቃሉን ማንበብና ማሰላሰል ነው። አራተኛው መቀደስ ነው። አምስተኛው በልብ አንድነት መጸለይና ህብረት ማድረግ ነው። ስድስተኛው ደግሞ የኢየሱስ ስም ነው። እና በጣም እኔ ትኩረት ሰጥቼ ያነበብኩትም ብዙ ክፍሎችም ያሉት ለጠላት እድል ፈንታ መከልከል የሚለው ነው። በዚህ ውስጥ በጣም ብዙ ፓርቶች አሉ። ህይወታችንን የሚዳስስ ለብዙ ጥያቄዎቻችን መልስ የሚሆን ለምናቃት ጥቂት እውቀት ሞር ዲቴል እንድናቅ የሚያደርገን መጽሐፍ ነውና በደንብ ኖቶኒ ለማንበብ ብቻ ሳይሆን እንድናጠናው ህይወታችንን እንድንፈትሽበት ጊዜ ሰጥተን እንድናነብ ኢንካሬጅ አረጋችኋለሁ። እና ለጠላት እድል ፈንታ የምንከለክልባቸው ብዙ የየዕለት ተዕለት ህይወታችን ጥቃቅን የሚመስሉ ክስተቶች ግን ጠላት እኛ ህይወት ላይ እንዳይሰለጥን በር የምንዘጋበት በጣም ለህይወታችን ስንቅ የሆኑ ነገሮች ናቸው። ሲጀመር ጠላት እኛ ክርስቲያኖች ላይ እድል ፈንታ አለው ወይ ስልጣን አለው ወይ ያንን ሊያደርግ የሚለውን ትልቅ የህይወታችንን መልስ ይመልስልናል። ከዛ ጋር ተያይዞ አንደኛው ተናዘን ያልተውነው ኃጢአት ለጠላት እድል ፈንታ ይከፍታል። ሁለተኛ ማናቸውንም ለዚህ ዓለም ወይም ለአጋንንታዊ አሰራር የሚሆኑ ያልተገቡ ቁሳቁሶች በዚህ እንትን ላይ በጣም ያየሁት የጥንቆላ ይላል ቃሉ። እንደዚህ አይነት ነገር አለ እንዴ ብዬ ሞርሳ ነበው። የምናያቸው ሙቪዎች የምናነባቸው መጽሐፎች ያልተገቡ ልክ ያሉን የክርስትና ህይወታችንን የሚሸረሽሩ ለጠላት እድል ፈንታ የሚከፍቱ ጥቃቅን ልምምዶች ቤታችን ውስጥ ያሉ ነገሮች እነዛን ሁሉ ይዘረዝራል። ሶስተኛው ይቅር የማይል ልብ ነው። አራተኛው ማንኛውም የሆነ ክፉ ሐሳብ ንጹህ ያልሆነ ሐሳብ ከስጋችንና ከአጋንንት የሚላኩ ሐሳቦች። አምስተኛው ሐዘንተኛ ልብ ነው። ስድስተኛው ትዕቢት ነው። እዚህ ጋር ምን ይላል? መዘንጋት የሌለብን ትዕቢት ሰይጣንን ራሱ የወደቀበት ኃጢአት ነው ይላልና ለውድቀታችን የሚሆንን ይህንን ትዕቢት በፈቃዳችን ጠላትን የምንጋብዝበት ነውና ይህ ካለ በህይወታችን እንድንፈትሽ ያደርጋል። ቀጥሎ ያለው ከቁጥጥር ውጭ የሆነ ቁጣ። በምንቆጣበት ጊዜ እግዚአብሔር ያዝናል፣ ጠላት ደግሞ እድል ፈንታ ያገኛል ይላል ቃል በቃል መጽሐፉ ላይ። ስለዚህ ሌላ ስፍራ ላይም በውስጣችን ያለውን መንፈስ እንዳናሳዝን ይናገራል። እናሳዝን ደግሞ የምናስደስተውም አካል እንዳለ እንድናስተውል ያደርገናል። ሌላኛው አመጽ ነው። በስተመጨረሻ እኔነት አለበት። እነዚህ ለጠላት እድል ፈንታ የሚያሰጡ በህይወታችን በየዕለት ተዕለት ሳናቅ የምናደርጋቸው ነገሮች ናቸውና መጠንቀቅ ያስፈልጋል። በመጨረሻ ማለት የምፈልገው በዚህ መንፈሳዊ ውጊያ ውስጥ የመንፈስ ቅዱስ ምሪት ያስፈልጋል። ምክንያቱም ቅድም እንዳልነው የመንፈሳዊ ውጊያን በኢየሱስ ስም በኢየሱስ ደም በተለያዩ የእድል ፈንታን በመከልከል ለአጋንንት እነዚህን ሁሉ ማካተት አለብን ካልን ወዲህ አንዴ ተንበርክከን ስንጸልይ እነዚህን ሁሉ ነገሮች ላናደርግ እንችላለን። አንዳንዱ በህይወታችን የምንተገብረው ስለሆነ ስለዚህ የመንፈስ ቅዱስ ምሪት እጅግ አስፈላጊ ነው ይላል። አንዳንዴ በኢየሱስ ስም ብቻ መቃወም ሊሆን ይችላል። ሌላ ጊዜ በምስጋና በመሆን ሊሆን ይችላል። ቃሉን በመጥቀስ በመኖር ሊሆን ይችላል። የኢየሱስን የደሙን ኃይል ማሰላሰል፣ በህብረት በአንድነት በመጸለይ። ስለዚህ እነዚህን የውጊያ ስልቶች መቼና እንዴት መጠቀም እንዳለብን የመንፈስ ቅዱስን ምሪት ከጌታ መጠየቅ ይኖርብናል። እነኚህ ቀርተውልኛል። በጣም ብዙ ዲቴይል አለበት። ጌታ ኢየሱስ ይባርካችሁ። ቴንክ ዩ ሶ ማች። ጌታ ይባርክሽ። ተማራችሁ። ሶስቱ ወገኖች በተናገሩት ነገር ተማራችሁ። ከዚህ እነሱ ከጨረሱ በኋላ ስብከት አለ ማለት ነው ብሎ ውስጣችሁ ቢጠይቅ ስብከት የለም። ይሄው ነው ስብከት። አሜን ትላላችሁ። በእርግጥ መጨረሻ ላይ በውስጡ ያለውን ቃል ለእነሱ 5 እስከ 10 ተጠው ለሱም 5 እስከ 10 ደቂቃ ተጠዋለሁ እና አሁን ደግሞ ናቲ የሚለንን ደግሞ እንሰማለን። እሱ ደግሞ በሌላ መልክ ነው የሚያስረዳን።
ጸሎት፣ መንፈሳዊ ውጊያና ሌሎች መጣጥፎች ከሚለው አዲሱ የተድላ ሲማ መጽሐፍ የተወሰደ። አዋቂ ተኮር አገልግሎት ቢቀርስ? ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም። ምሳሌ 22:6። ሐዋሳ በልጆች አገልግሎት ሸክም የነበረው አንድ ወንድም አይ ቤተ ክርስቲያን ለምን መሬት ትታ በጭንጫ ላይ ዘር በመዝራት ትደክማለች አለ። ይህ ሰው ይህንን ያለው የአንዲት አጥቢያ ቤተ ክርስቲያን ምዕመናን መንፈሳዊ ፕሮግራም ሲካፈሉ ልጆቹ ግን ውጪ ፀሐይ ላይ ሲንቃኩ በማየቱ ለምን ትኩረት ተነፈጋቸው ለማለት ነበረ። በእርግጥ አዋቂዎችን በጭንጫ መመሰሉ ጠንከር ያለ አባባል ሊመስል ይችላል። ለአዋቂዎች የሚሰጠው ትኩረት ተገቢ አይደለም ለማለትም አይደለም። ሆኖም የሚታቀዱት ፕሮግራሞች በአብዛኛው ዕቅዶች እንጂ ልጆችን ያማከለ እንዳልሆነ የአደባባይ ሚስጥር ነው። ለመሆኑ የልጆች ኮንፈረንስ የሚል ሰምተን እናውቃለን? የአገልጋዮች ጊዜና ጉልበት በአብዛኛው የሚባክነው አዋቂዎችን በማገልገል ነው ወይንስ ልጆችን? የልጆች ቁጥር በአንዳንድ አብያተ ክርስቲያናት ከአዋቂው የማይተናነስ መሆኑን መዘንጋት የለብንም። ቤተ ክርስቲያን ለልጆችና ለታዳጊ ወጣቶች የምትሰጠው ትኩረት በጣም ሊጨምር ይገባል። ይህ ካልሆነ ከጥቂት ዓመታት በኋላ ተረካቢ ትውልድ ልታጣ ትችላለች። ልጆችና ታዳጊ ወጣቶች ላይ ብዙ ሊደከምባቸው ይገባል። የልጆች አገልግሎት ኃላፊነቱ ለተወሰኑ ሰዎች ተጥሎ ባወጣ ያውጣው ሊባል አይገባም። የሙሉ ጊዜ አገልጋዮችና መሪዎች ትኩረት ሊሰጡት ይገባል። ስንት አብያተ ክርስቲያናት ናቸው ለልጆችና ለታዳጊ ወጣቶች የሙሉ ጊዜ አገልጋይ የመደቡ? ይህ ጥያቄ ሲነሳ የበጀት ጉዳይ ሊነሳ ይችል ይሆናል። ሆኖም ግን ከልብ ካለቀሱ እንዲሉ የገንዘብ ችግር ብቻ ሳይሆን የእይታ ችግር ነው ያለብን። አንዱ ችግር በአሁኑ ወቅት የሙሉ ጊዜ አገልጋዮችና መሪዎች በአብዛኛው ስለ ልጆች አገልግሎት ተገቢ የሆነ ግንዛቤ የሌላቸው መሆኑ ነው። የተለምዶ አሰራር ከመከተል ውጪ ታስቦና ተጨንቆ የልጆችን አገልግሎት ማካሄድ ከእይታቸው ውጪ መሆኑን ማየት አይቸግርም። ይህን ችግር ለመቅረፍ ለመሪዎችና ለሙሉ ጊዜ አገልጋዮች ጉዳዩ ያገባናል በሚሉ ወገኖች አግባብነት ያለው ስልጠና ሊሰጥ ይገባል። ያን ጊዜ ስለ ልጆች አገልግሎት የመሪዎች ዓይን ይከፈታል። በልጆች ውስጥ ትውልድን ማየት ይችላሉ። ሕፃናትን ሳይሆን ትውልድን አሻግረው ማየት ይችላሉ። የልጅነት ጊዜ በሰው ሕይወት ውስጥ ዋና ዋና የሆኑ ነገሮች የሚከረጹበት ወቅት በመሆኑ ወሳኝ ነው። አንድ ጥናት እንዳመለከተው ከሙሉ ጊዜ አገልጋዮች ከ175ቱ እጅ በልጅነታቸው በሰንበት ትምህርት ቤት በእግዚአብሔር ቃል ተኮትኩተው ያደጉ ናቸው። በልጅነት ጊዜ የሚዘራ መልካም ዘር ለኋለኛው የሕይወት ዘመን እጅግ ጠቃሚ መሠረት እንደሆነ የእግዚአብሔር ቃልም ሆነ የሥነ ልቦና አስተምህሮ ይናገራል። ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም። ምሳሌ 22:6። የሥነ ልቦና ምሁራን የተናገሩትን ጠቅሶ አንድ ሰው እንዲህ ብሏል። አንድ ልጅ በተገቢ ሁኔታ የመጀመሪያውን 9 ዓመታት ካሳደግከው ከ11 እስከ 20 ዓመት ያለውን ዕድሜ ዘመኑን ትታደጋለህ። ከ11 እስከ 20 ያለውን የዕድሜ ዘመኑን በሚገባ ኮትኩተ ከያዝከው ደግሞ ከ21 እስከ 90 ዓመት ባለው የሕይወት ዘመኑ መልካም ሕይወት እንዲመራ ትረዳዋለህ። ያውም 90 ዓመት ለመኖር ከታደለ ነው። መልካም ነገሮችን የመዝሪያው ዕድሜ የአዋቂነት የዕድሜ ክልል አይደለም። አዋቂዎችን ለመለወጥ አይቻልም ባይባልም እጅግ ይቸግራል። ልጆች ግን ምንም ነገር እንዳልተጻፈበት ነጭ ወረቀት የሆነ አእምሮ ስላላቸው በጎ ወይንም በጎ ያልሆነውን በማስተማር ተጽዕኖ ልናመጣባቸው እንችላለን። ቤተ ክርስቲያን የልጅነት ዕድሜ መልካም ዘር ለመዝራት ተገቢው ወቅት መሆኑን አውቃ ለአዋቂዎች የምትሰጠውን ያህል ትኩረት ለልጆች በመስጠት ልጆችም በመልካም መሠረት ላይ ልታንጽ ይገባል። ትኩረት መስጠት ስንል በደፈናው አይደለም፣ የሚለካ ሊሆን ይገባል። ይህም ማለት ከበጀቷ ምን ያህሉ በልጆችና በልጆች ተዛምዶ ባለው ጉዳይ ላይ ዋለ። የልጆች የመነቃቂያ ጊዜ ወይንም ኮንፈረንስ አቅዳለች።
ለልጆች አገልግሎት የሙሉ ጊዜ አገልጋይ መድባለች። እነዚህ አይነት ፕሮግራሞች አቅዶ ለማሳካት ማሰብን፣ መነቃነቅን፣ አለመድከምን፣ ብርቱ ጥረትና የማያቋርጥ ክትትል ይጠይቃል። የልጆች አገልግሎት እገሌ ይስራው ተብሎ የሚተው ጉዳይ አይደለም። ለአዋቂዎች በሚዘጋጁ ፕሮግራሞች ላይ እንደምንረባረብ ሁሉ ለልጆችም አገልግሎት እኩል ትኩረት ልንቸር ይገባል። ከዚህ አቅጣጫ የአመለካከት ለውጥ ልናመጣ ይገባል። አልበርት አንስታይን አንድን ነገር በተለመደው መንገድ እየሰራህ የተለየ ውጤት የምትጠብቅ ከሆነ አብደሃል ማለት ነው ብሏል። በተመሳሳይና በተለመደው መንገድ የልጆችን አገልግሎት እየመራን ለውጥ እናመጣለን ማለት ዘበት ነው። በልጆች አገልግሎት የተሳካላቸው አብያተ ክርስቲያናት ካሉም ተሞክሯቸውን መቅሰም ይገባል። የልምድ ልውውጥ ስብሰባ በማቀድ መማማር ይቻላል። ለልጆች የተስተካከለ እድገት ኃላፊነቱ የቤተ ክርስቲያን ብቻ ነው የሚል እሳቤ የለኝም። ወላጆች የበለጠው ኃላፊነት አለባቸው። ሆኖም ቤተ ክርስቲያን የአገልግሎት ኃላፊነቷን ለመወጣት ስትንቀሳቀስ ለአዋቂዎች የምትሰጠውን ያህል ትኩረት ለልጆችም አገልግሎት ልትነፍግ አይገባም። ለልጆች የምንሰጠው አገልግሎት ምን ይመስላል ልንፈትሽ ይገባል። የዛሬ ልጆች የነገ ታዳጊ ወጣቶች ናቸው። የዛሬ ታዳጊ ወጣቶች የነገ ወጣቶች ናቸው። የዛሬ ወጣቶች የነገ የቤተ ክርስቲያን መሪዎች ናቸው። በእርግጥ ብስለት ያላቸው አንዳንድ ወጣቶች ዛሬም የቤተ ክርስቲያን መሪዎች ሊሆኑ ይችላሉ፣ የሆኑም አሉ። ጢሞቴዎስ ወጣት የቤተ ክርስቲያን መሪ እንደነበረ መጽሐፍ ቅዱስን ዋቢ አድርገን መጥቀስ እንችላለን። የልጆች አገልግሎትን ጠቀሜታ በተመለከተ ከሚኒስትሪ ቱ ቺልድረን ላይ በመውሰድ ወደ አማርኛ የመለስኩትን ጠቃሚ ነጥቦች ከነዚህ በታች በማስነበብ እደመድማለሁ። የልጆች አገልግሎት ለልጆች ያለው ጠቀሜታ። እግዚአብሔር ስለ ልጆች ይገድደዋል፣ እኛም ስለ እነርሱ ሊገደን ይገባል። ልጆችን በእግዚአብሔር ቃል በእውነት ስናገለግላቸው ብዙ የሚያገኙት ነገር አለ። 8ቱ ከዚህ በታች ተዘርዝረዋል። አንደኛ፣ ክርስቶስን እንደ ግል አዳኛቸው አድርገው ለመቀበል ይረዳቸዋል። ጥናቶች እንደሚያመለክቱት በሰው ልጅ ሕይወት ውስጥ ከማንኛውም የዕድሜ ክልል ይልቅ የልጅነት ወቅት ክርስቶስን ለመቀበል የተከፈተ ልብ የሚገኝበት ወቅት ነው። በሌላ አነጋገር ልጆች ከአዋቂዎች ይልቅ ለጌታ ቅርብ ልብ አላቸው። ዕድሜያቸው እየጨመረ ሲሄድ ልባቸው እየጠነከረ ሊሄድ ይችላል። በመሆኑም በልጅነት ስለ ጌታ ኢየሱስ አዳኝነት መማራቸው ለመዳናቸው መንገድ ይከፍታል። ሁለተኛ፣ የሕይወት ትርጉም እንዲገባቸው ያደርጋል። ግዑዙን ዓለም ማን እንደፈጠረው ማወቃቸው የሰውን ውድቀትና እግዚአብሔር የማዳንን መንገድ ማዘጋጀቱን መገንዘባቸው ለሕይወታቸው ትርጉም ይሰጠዋል። ለምን እንደሚኖሩ ከታናሽነታቸው ጀምሮ ይገባቸዋል። ለምን እንደሚኖር የገባው ሰው ትርጉም ያለው ሕይወት ይመራል። ሦስተኛ፣ ዘለቄታዊ ደስታን እንዲያጎለብቱ ይረዳቸዋል። እግዚአብሔርን በማምለክ የሚገኘውን እውነተኛ ደስታ እንዲለማመዱ ይረዳቸዋል። በጌታ ደስ መሰኘትን ይማራሉ። እግዚአብሔር የእውነተኛ ደስታ ምንጭ ነውና። አራተኛ፣ አላስፈላጊ ከሆኑ አንዳንድ የኃጢአት አስከፊ ውጤቶች እንዲጠበቁ ይረዳቸዋል። በእርግጥ የእግዚአብሔር ጸጋ ብቻ ነው ልባችንን መቀየር የሚችለው። ሆኖም እግዚአብሔርን አለመታዘዝ የሚያስከትለውን አስከፊ ጣጣ በልጅነት ማወቃቸው ልጆችን ጠንቃቃ እንዲሆኑ ይረዳቸዋል። ኢየሱስ ሊያድናቸው የከፈለውን ትልቅ ዋጋ ሲረዱ በጽድቅ መንገድ ለመጓዝ ልባቸውን ያቀናሉ። የእግዚአብሔርን ጽድቅና ፍቅር ስናሳያቸው በፍቅሩ ልባቸው ሲማረክ፣ ጽድቁንና ቅድስናውን ሲያውቁ ፈሪሃ እግዚአብሔር ያላቸው ልጆች ሆነው ያድጋሉ፣ በአክብሮትም ይገዙለታል። አምስተኛ፣ የዓለማዊነትን በጎ ያልሆነ ተጽዕኖ ለመቋቋም ይረዳቸዋል። ሁላችንም በማህበረሰባችን ውስጥ ያለውን ክፉ ተጽዕኖ እናውቃለን። ይህንን በጎ ያልሆነ ተጽዕኖ መቋቋም እንዲችሉ በጎና አዎንታዊ ተጽዕኖ የሚያመጣባቸው አካል ያስፈልጋቸዋል። ያም አካል የወላጅና የቤተ ክርስቲያን ጥምር አስተዋጽኦ ነው። ስድስተኛ፣ ሌሎችን መውደድን ይማራሉ።
ሁለተኛው ታላቁ ትእዛዝ ባልንጀራህን እንደ ራስህ ውደድ የሚለው ነው። ይህን ደግሞ በልጆቻችን ላይ ልናሰርጽ የምንችለው ለተቸገሩት ስንጸልይና ስንረዳ ሲያዩ ነው። ርኅራኄ ተሞልተው እንዲያድጉ የሚታይ የፍቅር ሥራ እንደ ወላጅም እንደ ቤተ ክርስቲያንም ልናሳያቸው ይገባል። ሰባተኛ፣ ጥሩ ጓደኞችን የሚያገኙበት ስፍራ ይሆናል። ልጆች ጥሩ ጓደኛ ከሚያገኙበት ስፍራ አንዱ ቤተ ክርስቲያን ነው። ስምንተኛ፣ ከመጽሐፍ ቅዱስ ጋር የሚተዋወቁበትና ዝማሬን የሚማሩበት ስፍራ ይሆናል። የቃል ጥቅሶችን እንዲያጠኑ ሲደረግ በአእምሯቸው ስለሚቀረጽ በጎ ተጽዕኖ ያመጣባቸዋል። የተለያዩ የመጽሐፍ ቅዱስ ታሪክንም እንዲማሩ ይረዳቸዋል። ዝማሬዎችንም በመስማትና በመዘመር እንዲያድጉ ያደርጋቸዋል። ቤተ ክርስቲያን በዛሬው ተግባሯና በወደፊቱ ውጥኗ ለልጆችና ለታዳጊ ወጣቶች አገልግሎት ተገቢውን ትኩረት በመስጠት ወደ አዋቂዎች ያመዘነው አገልግሎቷ ሚዛናዊ ይሁን እላለሁ። አዋቂዎችን ችላ እንበል የሚል እንድምታ የለኝም። ሁለቱንም እኩል እናገልግል። ያን ጊዜ አገልግሎታችን ሙሉ ይሆናል። ጌታ ሁላችሁንም ይባርክ። አሜን። እግዚአብሔር ይባርክ ወንድማችን ናቲ። ጌታ ኢየሱስ አብስቶ ይባርክ። እሺ፣ ቀጥሎ ደግሞ ቅድስት። በመጀመሪያ ተድላን እንኳን ደስ አለ ለማለት ፈልጋለሁ። ቅመምንም አንቸንም እንኳን ደስ አላችሁ። እኔ 6ኛው ምዕራፍ ነው የተሰጠኝ። መጽሐፉን ሳነብ የተሰማኝ እንዳረሳ ጽፌ ነው የመጣሁትና አነባለሁ። ይህንን መጽሐፍ እንዲህ ባለ መልኩ ጨርሶ ለእኛ ለአንባቢያን ለማቅረብ የተደረጉ ታላቅ ተጋድሎችና እንቅልፍ አልባ ምሽቶች ምናክል ሊሆኑ እንደሚችሉ መገመት አያዳግትም። ሆኖም ግን ጥረት ፍሬን አፍርቶ እንዲህ ባለ ሁኔታ ጸሎት በሚል ርዕስ በብዙ ጥበብና እውቀት የታጨቀ መጽሐፍ ለእኛ በማድረስህ እንኳን ደስ አለ ለማለት እወዳለሁ። የኔና የተድላ ግንኙነት በደምም በጊዜም የጠነከረ ነው። ገና ልጅ እያለው ቤቱ ሲሄድ ከመጽሐፍት ጋር ያለኝ ቁርኝት የጠበቀ እንዲሆን በተለያዩ ጊዜያት በግራ እጄ መጽሐፍትን በቀኝ እጄ ደግሞ የተጠቀለለ ብር ያበረክትልኝ ነበር። የሰጠኝን ብር ጓደኞቼን ሰብስቤ ጮርናቄ ብጋብዝበትም የሰጠኝን መጽሐፍቶች ግን አነብ ነበር። ከሁሉም ማረሳው ለጥያቄዎቻችሁ መልስ በሚል ርዕስ ከእንግሊዘኛ ወደ አማርኛ የተረጎመውን መጽሐፍ ነው። ይቅርታ። ይህ መጽሐፍ በቲኔጅ ዕድሜ ውስጥ ለነበሩኝ ክርስቲያናዊ ጥያቄዎች ብዙ መልስ አግኝቼበት ነበር። ይህ ሁሉ የተድላን የመጽሐፍ ወዳጅነት ገና ከልጅነት ጀምሮ ነው የማውቀው ለማለት ነው። ተድላን ጥበብ ጠርተዋለች፣ እኔም ሰምቻለሁ። ተድላ ብዙ መጽሐፍትን ማንበብ ብቻ ሳይሆን በርከት ላሉ ዘመናት የሰበሰባቸውን እውቀቶች በመጣጥፍ መልክ የተባ ብዕሩን አንስቶና በሕይወቱ የተማረውን አክሎበት ሊያካፍለን ወዶ ይህንን መጽሐፍ ይዞልን ከተፍ ብሏል። ታዲያ እኔም በ6ኛው ምዕራፍ ውስጥ ከተጠቀሱት ግዙፍ ሀሳቦች ጥቂቱን ለማካፈል እሞክራለሁ። በዚህ ምዕራፍ የተጠቀሱ አራት ዋና ዋና ሀሳቦች ራሳቸውን ችለው አንዳንድ መጽሐፍት ሆነው መውጣት እንደሚችሉ ሳስብ ተድላ ምን ያህል ተጨንቆ እነዚህን ትልልቅ መልእክት ያረገዙ ጉዳዮችን በአንድ ምዕራፍ ውስጥ ለማሳረፍ እንደሞከረ ለመረዳት ከባድ አይሆንም። መጽሐፉ ምዕራፍ 6 ላይ ሲደርስ ትንፋሻችንን ያዝ አድርገን በአርምሞ ራሳችንን እንድናይና መልስ ፍለጋ በምናባችን እንድንዋትት የሚያደርጉ ሞጋጅ ጥያቄዎችን ያነሳል። ይህም የትኛው ነሽ በማለት ይጀምራል። ይህንን ሲያደርግ በቤተ ክርስቲያን ውስጥ እኛ በግላችን ባለን ሕይወት እንዴት ባለ ሁኔታ እየተመላለስን እንደሆነ እንድናይና ግለ ሂስ እንድናደርግ የሚጋብዙ ሀሳቦችን መጽሐፍ ቅዱሳዊ መሰረት በማስያዝ ይተነትናል። ይህ ምዕራፍ በቤተ ክርስቲያን ውስጥ ብዙ አይነት ሰዎች እንዳሉ በማውሳት ይጀምራል። እነዚህም አንደኛ ፍጥረታዊ ሰው፣ አንዴ ብቻ ከተወለድክ ሁለቴ ትሞት ዘንድ አለ፣ ሁለቴ ከተወለድክ ግን አንዴ ብቻ ነው የምትሞተው የሚለውን የዋችማንን ጨምሮ ብዙ መንፈሳዊ አገልጋዮች የሚጠቀሙበትን
ፍጥረታዊ ሰው መጨረሻው ምን እንደሆነ በግልጽ የሚያሳየውን አባባል በመዋስ ሀተታውን በመጀመር ከመጽሐፍ ቅዱስ ጋር ያዋደደበት መንገድ ግሩም ነው። ስለሆነም ወደ ቤተ ክርስቲያናችን በተለያየ ጊዜና አጋጣሚዎች ያልዳኑ ሰዎች ስለሚመጡ አንዴ ብቻ እንዲሞቱ የምስራቹን ቃል በማሰማት የበኩላችንን እንወጣ በማለት ለሐሳቡ አንክሮ መስጠት ወዳለሁ። ሁለተኛ፣ በመቀጠል ተድላ ሕፃን ክርስቲያንን ያነሳል። እነዚህም የመዳኑን ቃል በተለያየ መንገድ በመስማት ልባቸውን ለዚህ እውነት ለማስገዛት ወስነው መከተል ከጀመሩ አጠር ያለ ጊዜ ያስቆጠሩ ናቸው። በቤተ ክርስቲያን ውስጥ ለቆየን በተለይም ለወንጌሉ ጊዜያቸውን ሰጥተው ለሚተጉ አገልጋዮች በመንፈሳዊ እውነት ሁሉ እያስተማሩና ምሳሌ የሆኗቸው ራስ ወደ ሆነው ወደ ክርስቶስ እንዲያሳድጓቸው አደራ የተሰጡ አማኞች ናቸው። ስለሆነም እንደነዚህ ያሉትን ወንድሞችና እህቶች እንደ ባላደራ ለማሳደግ በጸጋው ችሎት እየተደገፍን መልካሙን ተጋድሎ እንድንጋደል ያሳስበናል። ሶስተኛ፣ ጸሐፊው ቀጥሎ ስጋዊ ክርስቲያንን ያነሳል። እነዚህ ክርስቲያኖች ጌታን ተቀብለው የዳኑ ነገር ግን አስተዳደጋቸው ሳንካ የገጠመው ሰዎች ናቸው ይለናል። እንዲሁም ታዋቂው የወንጌል አገልጋይ ዋችማኒ ዘ ካርናል ክርስቲያን የተሰኘው መጽሐፉ ላይ ሰው ከተወለደ በኋላ ከመንፈሳዊ ልጅነቱ በቀር በስጋው የሚመራ ቢሆን እርሱ ስጋዊ ሰው ነው። እንዲህ ያለ ሰው ሙሉ በሙሉ ለእግዚአብሔር አልተሰጠም፣ ነገር ግን እምነት አለው በማለት ይገልጸዋል። ተድላም በመጽሐፉ ስጋዊ ክርስቲያኖች የለብታን ሕይወት የሚወዱና መንፈሳዊ ግለትን የሚጠሉ ናቸው። አሳዛኙ ነገር ያሉበትን ሕይወት ተቀብለውና ተስማምተው የሚኖሩ ስለሆኑ በመንፈሳዊ ሕይወታቸው እንዲያድጉ ሊረዷቸው የሚሞክሩትን ሰዎች እንደ አክራሪ የማየት ዝንባሌ አላቸው። ስለዚህም እንደነዚህ አይነት ክርስቲያኖችን መርዳት ጭንቅ ነው በማለት በአገልግሎት ዘመኑ የታዘበውን ሊያወጋን ይፈልጋል። ስለሆነም እኔም ከጸሐፊው ጋር ተስማምቼ የጻፈውን ጸሎት ተውሼ እግዚአብሔር ካሉበት ሁኔታ በምህረቱ ያውጣቸው ልበል። እኛንም እግዚአብሔር ይርዳን በማለት ወደ ቀጣዩ ሐሳብ እሄዳለሁ። በስተመጨረሻም ተድላ ስለ መንፈሳዊ ሰው ያነሳል። የጸሐፊው የልብ ምት የሚመስለውና በስፋት ሊያወሳው የወደደው የሚመስለኝ ይህንን ሐሳብ ነው። ሲያብራራውም መንፈሳዊ ክርስቲያኖች ስጋን ከክፉ መሻቱ ጋር የሰቀሉ፣ ስለ መንፈስ የሚያስቡ፣ በመንፈስ የሚኖሩና በመንፈስ የሚመላለሱ፣ ከዓይን አምሮት ከስጋ ምኞትና ስለ ገንዘብ ከመመካት ነፃ የወጡ፣ እግዚአብሔርን የሚከተሉ፣ በጤናማነት በማደግ መንፈሳዊ ቤት ለመሆን የሚሰሩና ሙሉ ሰው ወደ መሆን የክርስቶስ ሙላት ወደሚሆን ወደ ሙላቱ ልክ እስኪደርሱ የሚያድጉ ናቸው እያለን መጽሐፍ ቅዱሳዊ እውነቶችን ያስረዳናል። ስለሆነም እኛም ዛሬ ላይ ያለን ክርስቲያኖች እንደ መንፈሳዊ ሰው ለመመላለስ ራሳችንን እንድናስለምድ በአጽንኦት ይገፋፋናል። ጸሎት በሚል ርዕስ ተመርቶና ፍጥረታዊ ሰው፣ ሕፃን ክርስቲያን፣ ስጋዊ ክርስቲያንና መንፈሳዊ ክርስቲያን በሚሉ ንዑሳን አርዕስቶች በያዙ ሐሳቦች የተቀመረው ይህ ምዕራፍ ራሳችንን እንድናይና ግለ ግምገማችንን ለማሳለጥ ሊረዱ በሚችሉ ጉዳዮች ላይ በማተኮር የጸሐፊው መሻት ምን እንደሆነ እንድንረዳ አጋዥ ሐሳቦችን ያቀርብልናል። ጸሐፊው ሐሳቡን ግልጽ በሆነ መንገድ በማቅረብና አሻሚ ባልሆነ የዕለት ተዕለት ቋንቋ በመጠቀም ቀለል ባለ መልኩ ለማቅረብ የሄደበት ርቀት ይበል የሚያሰኝ ነው። መጽሐፉን ሳነብ በእግዚአብሔር ፊት ምን አይነት ምልልስ ነው ያለኝ ብዬ ራሴን እንድጠይቅና አካሄዴን እንድመዝን አስገድዶኛል። ብሎም ሁሌም አካሄዴን ማየትና መፈተሽ የሚፈጥረውን የውስጥ ሰላም እንዳጤን ረድቶኛል። ስለሆነም ይህንን መጽሐፍ በሁሉም ዕድሜ ክልል ያለን ክርስቲያኖች ብናነበው በብዙ እናተርፍበታለን ብዬ ከልቤ አምናለሁ። ይህ መጽሐፍ ያላመኑትን ወደ ቤቱ የሚጠራ ያመኑትን ክርስቶስን ፈጽሞ ወደ መምሰል ሙላት የሚያደርስ ይሆን ዘንድ ከልቤ እመኛለሁኝ። በመጨረሻም ተድላ እንኳን ደስ አለ። ቴንክ ዩ። እግዚአብሔር ይባርክሽ ኪድዬ። በመጨረሻም ወንድማችን ዛክ ያቀርብናል። ዛክ የያዘው ርዕስ በሶስተኛ ምዕራፍ ላይ የሚገኝ ነው፣ ግን እሱ ደግሞ የቤተ ክርስቲያን መሪ ስለሆነ መሪ ደግሞ ሌሎችን ስለሚያስቀድም ነው። ክብር ለእግዚአብሔር ይሁን። እኔም እንደ ሌሎቹ አስቀድሜ ወንድም ተድላ ቅመም
እህታችን ሀና ቢኒም ኦንላይን እየተከታተለ ነው። እንኳን ደስ አላችሁ ማለት እወዳለሁ። በጣም ትሁት ወንድም ነው ተድላ። እኔና አብሪሽ በጣም የምንመሰጥበት በትህትናው ጌታ ብዙ ያስተማረን፣ በህይወቱ ጌታ ብዙ ያስተማረን ወንድማችን ነው። እንኳን ጌታ ረዳችሁ። ፓስተር እንዳለው እኔ የተሰጠኝ ርዕስ በሶስተኛ ምዕራፍ ላይ የሚገኝ ተሐድሶ የሚል ርዕስ ነው። አንዳንድ ነገሮችን አስይዛችኋለሁ። ተሐድሶ የተጻፈው ነህምያ መጽሐፍን መሰረት በማድረግ ነው እና እንደው ፍሬምወርኩን ለመስጠት መጀመሪያ ተሐድሶ ምንድነው ብሎ ይጀምራል። የተሐድሶን ትርጉም ግልጽ በሆነ መልክ ያስቀምጥና እንደዚህ ይላል። ተሐድሶ ማለት ሁኔታዎች እግዚአብሔር ወዳሰበው ወይንም ወዳሰመረው መስመር ሲመጡ ማለት ነው ብሎ ለተሐድሶ ትክክለኛውን መስመር ይሰጥና ምን ይለናል? ምን ብሎ ይሞግታል? የአሁኗ የኢትዮጵያ ቤተክርስቲያን ተሐድሶ ያስፈልጋታል የሚል ጥያቄ አለ። በጥያቄ ምልክት ነው ያስቀመጠው፣ ግን ጥያቄው ራሱ አዎ ያስፈልጋታል እንደሆነ መልሱ ያስታውቃል። እና ምን ብሎ አስቀምጧል? ተሐድሶ የሚያስፈልጋት ከሆነ ለተሐድሶ 3 ነገሮች ያስፈልጋሉ ብሎ አስቀምጧል። ከ3ቱ ነገሮች 2ቱ በጣም ገርመውኛል። እንደዚህ ይላል፣ ተሐድሶ እንዲመጣ ከተፈለገ ግን ሊሟሉ የሚገባቸው 3 ቅድመ ሁኔታዎች አሉ ይላል። አንደኛ የነገሮች ወይንም ሁኔታዎች መበላሸት ወይም የቀድሞ ሁኔታዎችን ማጣት ነው ይላል። ስለዚህ ተሐድሶ ወደ መስመሩ መመለስ ከሆነ ከመስመሩ የወጣ ነገር ሊኖር ይገባል ይላል። ይሄ ሁላችንም ልናቀው የምንችል ነው። ሁለተኛና ሶስተኛው ግን በጣም የሚገርም ነው። ሁለተኛ የሁኔታዎቹ መበላሸት የሚቆጨውና የሚያዝን ሰው መኖር፣ ሸክም ያለው ሰው መኖር አለበት ይላል። ሁለተኛው ሰው ነው። ሶስተኛውን ስሙ። የተበላሸው ሁኔታ እንዲቀየር እርምጃ የሚወስድ ሰው መኖር አለበት ይላል። ሶስተኛውም ሰው ነው። አያችሁ፣ አሁን እኔ ምን ይመስለኝ ነበር በፊት የተበላሸ ነገር አለ ብሎ የሚቆጭ ሰው ካለ የሚበቃ ይመስለናል አይደል? ግን እንደ ሶስተኛ ግን አይበቃም። እሱ መቆጨት ብቻ አይበቃም ይላል። ምን ይላል? እርምጃ የሚወስድ ሰው ደግሞ ያስፈልጋል ይላል። ክብር ለእግዚአብሔር ይሁን። ይሄ በጣም ነው የገረመኝ። ብዙ ጊዜ የተበላሸ ነገር ማየት ጥሩ ነው፣ አስተያየት መስጠት ጥሩ ነው፣ ትንታኔ ማድረግ ጥሩ ነው። ግን ደግሞ ሪቫይቫል እንዲመጣ እርምጃ የሚወስድ ሰው ያስፈልጋል ይላል እና ይሄ በጣም ትልቅ ነገር ነው። ለያይቶ ማስቀመጡ ራሱ በጣም መልእክት አለው። አንደኛው ሁኔታው ነው፣ ሁለተኛ ሰው ነው፣ ሶስተኛውም ሰው ነው። በሁለተኛውና በሶስተኛው መካከል ያለው ልዩነት ምንድነው ስትሉ የሁለተኛው ሰው የተቆጨ ሰው ነው። አሁን ነህምያ ለምሳሌ እስራኤል ኢየሩሳሌም ፈርሳ ነበረ፣ ሁኔታ አለ። ከዛ ደግሞ ምን ይላል ነህምያ? ለብዙ ጊዜ አዘንኩ ይላል፣ ተቆጭቷል። ግን ደግሞ ነህምያ እርምጃ ወስዷል አይደለም? ለብዙ ጊዜያት በሰማይ አምላክ ፊት እጾምና እጸልይ ነበር ይላል እና ሶስተኛው እርምጃ የሚወስድ ሰው ያስፈልጋል። መቆጨት ብቻ በቂ ሳይሆን ሶስተኛው ላይ የተቀመጠው እርምጃ መውሰድ ለሪቫይቫል በጣም አስፈላጊ እንደሆነ ከዛ ምን ቀጥሎ ያስቀምጣል። ወረድ ብሎ የተሐድሶ ሰዎች ቁርጠኞች ናቸው ይላል። እርምጃው ላይ ለማለት ነው። ወረድ ብሎ ደግሞ ምናል የተሐድሶ ተግዳሮቶች ይላል። ተሐድሶ አለ። ከዛ በኋላ ተሐድሶ ስንጀምር ግን ተግዳሮቶች አሉት ብሎ ያስቀምጣል። ቀደምም ከተድላ ጋር ስናወራ ነበር። ተሐድሶና ተግዳሮቶቹ አለ እንጂ አብረው መፍትሄዎቹም አሉ። አሁን ከዚህ መሃል 6 ነጥቦች ተጠቅሰዋል። ከዛ መሃል ግን አራተኛውን ላንብብላችሁ። የተሐድሶ ተግዳሮቶች ማለት ነው። አራተኛው አሁንም ነህምያን መጽሐፍ ተጠቅሞ ነው የጻፈው። ነህምያ የገጠመው አራተኛው ተግዳሮት ይላል በእስራኤላውያን መካከል የተነሳው የውስጥ ችግር ነበር ይላል። ከዛን ወረድ ብሎ ምን ይላል? እንደዚህ የሚል ቃል አለ። ነህምያን የገጠመው ችግር ምን ይላል? ወደ ተሐድሶ ስንገሰግስ በተሐድሶ ውስጥ ስንሆን የሚገጥመን ትልቁ ተግዳሮት
ከውጪ የሚመጣ የጠላት ሰልፍ ወይም ውጊያ ሳይሆን በቅዱሳን መካከል የሚነሳ ጠብና ሹክቻ ነው። ነህምያ የገጠመው ችግር በጥበብ ሊፈታው ችሏል። እኛም በቤተ ክርስቲያን በተሐድሶ ወቅት የሚገጥመንን ችግር በጠብ ሳይሆን በጥበብ ልንፈታው ይገባል። በቤተ ክርስቲያን ታሪክ ውስጥ የተነሱ ተሐድሶዎች ሊገቱ የቻሉት በቅዱሳን መካከል በተነሱ አለመግባባቶች፣ ጠቦች፣ ሹክቻዎች፣ ራስ ተኮር አካሄዶች እንዲሁም ከውጪ በሆነ ውጊያ አካሄዶች እንጂ ከውጪ በሆነ ውጊያ አለመሆኑን እንገነዘባለን ይላል እና ተሐድሶ ላይ ተግዳሮቶች አሉ። ከተግዳሮቶቹ ደግሞ አደገኛው ከውስጥ የሚነሳ ተግዳሮት ነው። ቤተ ክርስቲያን ላይ ብዙ የተነሱ ትላልቅ ሪቫይቫሎች የተሰናከሉበት ወይ ባጭሩ የቀሩበት መንስኤው ከውጪ የመጣ ውጊያ ሳይሆን ከውስጥ ከቅዱሳን መካከል የተነሳ ነው ይላል እና ይሄ እኛም እንድንጠነቀቅ ወደፊት እግዚአብሔር ለሚያስነሳው ሪቫይቫል ትኩረት ሰጥተን ህብረታችንን እንድንጠብቅ አንዳችን ከአንዳችን ያለንን ግንኙነት እንድንጠብቅ በትህትና እንድናገለግል የሚያደርገን ነው። ይወርድና መጨረሻ ላይ ምን የሚል ርዕስ አለው? እንግዲህ ብዙ ነው፣ እናንተ ታነቡታላችሁ። መጨረሻ ላይ ምን የሚል ርዕስ አስቀምጧል? የተሐድሶ ውጤቶቹ ጥቅሞቹ ምንድናቸው ብሎ ከነህምያ መጽሐፍ ላይ 7 ነገር ይዘረዝራል። 3ቱን ላንብብላችሁ። በአምስተኛ ደረጃ ላይ እንዲህ የሚል ቃል አለ። የተሐድሶ ውጤቶች ናቸው። አሁን እነዚህ ተሐድሶ መጥቶ ተሐድሶ ምን አደረገ የሚለውን ስናይ እስራኤላውያን ሁሉ አምስተኛው እንደዚህ ይላል። እስራኤላውያን ሁሉ በእግዚአብሔር ፊት ኃጢአታቸውንና የአባቶቻቸውን ኃጢአት ተናዘዙ። ነህምያ 9:3 ላይ ያለውን ጠቅሶ ሕዝቡ የእግዚአብሔርን ቃል ሰሙ። ነህምያ 9:3 ላይ አሁንም ሕዝቡ ለእግዚአብሔር ሰገዱ ይላል። አሁን ብዙ ጊዜ ሪቫይቫል ተሐድሶ ስናስብ ወደ አይምሮአችን የሚመጣው የዕውሮች መብራት፣ የአንካሶች መዝለል፣ የሙታኖች መነሳት ነው አይደለ? ግን የሪቫይቫል ውጤቱ ይሄን መጽሐፍ ሳነብ የገባኝ የሪቫይቫል ውጤቱ እስራኤል ሁሉ በእግዚአብሔር ፊት ኃጢአታቸውን ተናዘዙ፣ የአባቶቻቸውን ኃጢአት ተናዘዙ፣ ሕዝቡ የእግዚአብሔርን ቃል ሰሙ፣ ሕዝቡ ለእግዚአብሔር ሰገዱ ይላል። ይሄንን ጠቅለል አድርጎ ሲያስቀምጠው እንደዚህ ብሎ ጽፏል። የተሐድሶ ግብ ቅዱሳን ኃጢአታቸውን በመናዘዝ በመተው በመንፈስና በእውነት እግዚአብሔርን ወደ ማምለክ እንዲመጡ ነው። እግዚአብሔርን በመፍራት መቀደስ ሲችሉ እግዚአብሔር በሕዝቡ መካከል በክብር ይመላለሳል፣ እግዚአብሔርም ይከብራል ይላል። በጣም ትልቅ ነገር ነው የተማርኩት እዚህ ጋር። የተሐድሶ እኛ የሚመስለን ቅድም እንደነገርኳቸው አንካሶች እንዲሰሩ ዕውሮች እንዲበሩ ነው የሚመስለን። ግን ተሐድሶ ሲመጣ እውነተኛ ተሐድሶ ሲመጣ እውነተኛ ንስሐ ይኖራል፣ ወደ እግዚአብሔር እንመለሳለን ይልና ምን ይላል? እግዚአብሔርን በመፍራት መቀደስ ሲችሉ እግዚአብሔር በሕዝቡ መካከል በክብር ይመላለሳል ይላል። ለካ እነዛ ዕውሮቹ የሚበሩት አንካሳቹ የሚዘሉት ይሄን ጊዜ ነው። ሕዝቡ ሲመለስ እኛ በተሐድሶ ስንመለስ ስንቀደስ እግዚአብሔር በመካከላችን ሲመላለስ የሚነኩ ናቸው የሚዘሉት። ሙታኖቹም የሚነሱት ለካ ያኔ ነውና ይሄ መጽሐፍ ተሐድሶ ምንድነው የሚለውን ይነግረናል። የተሐድሶ ተግዳሮቶቹን ይነግረናል፣ መፍትሄዎቹን ይነግረናል። ከዛ ደግሞ ውጤቶቹን ይነግረናል። ምንድናቸው የተሐድሶ ውጤቶች? ምንድነው ኤክስፔክት የምናደርገው? ለተሐድሶ ስንነሳ ምንድነው ኤክስፔክት የምናደርገው የሚለውን ሐሳብ ያሳያል። ብዙ ነገር አግኝቼበታለሁ። በተለይ ቅድም እንደነገርኳችሁ መመኘት ብቻ ሳይሆን እርምጃ መውሰድ ያስፈልጋል ለተሐድሶ። እንደገና ደግሞ የተሐድሶ ውጤቱ የእግዚአብሔር መክበር፣ የኛ መመለስ፣ የሰው መመለስ፣ የትውልድ መመለስ፣ ከዛ በኋላ ደግሞ በእውነትና በመንፈስ ለእግዚአብሔር አምልኮንና ምስጋናን ማቅረብ ነው ይላል እና እንድታነቡት አበረታታችኋለሁ። በጣም የታጨቀ ሐሳብ ያለበት ነው። እግዚአብሔር አምላክ ይባርካችሁ። ወንድማችን ተድላ ጌታ ይባርክ። እሺ፣ ጌታ ኢየሱስ አብዝቶ ይባርካችሁ። አሁን ቀጥሎ ለወንድም ተድላ ጊዜውን እሰጣለሁ። እንግዲህ እሱ የሚለውንና በዛው ይጸልይናል። ከዛ በኋላ ወደ ኦርዲኔሽን እንሄዳለን። አስደናቂ ጊዜ ጌታ እየሰጠን ነው ያለው። በነገራችን ላይ እንደነገርኳችሁ ክርስትናን እንደ ክርስትና ለመኖር የሚፈልግ ሰው ከመጽሐፍ ቅዱስ ቀጥሎ ይሄ መጽሐፍ ቢያነብ
ይጠቀማል። እንደነገርኳችሁ ከፊደል ወይም ከሆነ ደረቅ የሆነ እንትን ተኮፒ ተደርጎ ሳይሆን በህይወቱ የኖረበትን ነው ወንድማችን እኛንም የለወጠን የባረከን ነው። ብዙ ቅዱሳን እባክህ ይሄን ነገር እንዴት አድርገን ነው በእጃችን የምንይዘው የሚል ጥያቄ ስለበዛ ነው በመጽሐፍ ያስቀመጠው። ወንድም ተድላ ወደዚህ ትመጣለህ። እግዚአብሔር አምላካችን እናመሰግናለን። በጌታ በኢየሱስም ሰላም እላችኋለሁ። ጌታ ይመስገን። ደስ ብሎኛል በመካከላችሁ በመገኘቴ። ፓስተር ሙሉዓለምም እዚሁ እናንተ ጋር መጽሐፉ ቢመረቅ ስለው ወዲያው ነው እሺ ያለኝና ልቤ ወደዚህ ስለተመጣ ነገርኩት። የት ላስመርቀው ብዬ ብዙ አሰላሰልኩ። በኋላ ግን ልቤ ሞላ። ወዲያው ስለው ፓስተር ሙሉዓለም በጣም ፖዚቲቭ ነገር ላይ አያቅማማም። በቃ ነፃ ነው አለኝ እና እንደ ሆም ቸርቼ ስለማየው ከርቀቱ ውጪ እኔ ከምኖርበት ደስ ነው ያለኝ። እግዚአብሔር ይመስገን። ስለዚህ እንደገና ለዚህችን ቤተክርስቲያን ጌታ አብዝቶ ይባርካችሁ። ለመሪዎችም ስለፈቀዳችሁልኝ መጽሐፍ በዚህ ስፍራ እንዳስመርቅ ልባችሁንም ቸርቻችሁንም ስለከፈታችሁልኝ ፓስተር ሙሉዓለም፣ መሪዎች እግዚአብሔር ይባርካችሁ። ቅዱሳንም የረሆቦት የጸጋ ወንጌል የኢትዮጵያ ወንጌላዊት ቤተክርስቲያን ቅዱሳንም እግዚአብሔር ይባርካችሁ። እግዚአብሔር ስም የተባረከ ይሁን። እንግዲህ ይህንን መጽሐፍ አሁን የቀረቡት በሙሉ ያቀረባችሁ ወገኖች በጣም ደስ የሚል ነው። በጣም ነው ያቀረባችሁበት መንገድ ፓሽኔት ሆናችሁ ነው። የራሳችሁ ስታይል እና ጥበብ ነው ያቀረባችሁት እና በጣም ደስ የሚል ነበር። እግዚአብሔር ይመስገን። እናንተ ታች ነበረበት እና እንኳንም እኔ ያላቀረብኩት ስለዚህ በጣም ደስ የሚል ቫራይቲ ነበረውና ደስ ነው። ባይ ዘ ዌይ መጽሐፍ የኔ ነው ብዬ ላስብ አልችልም። ምክንያቱም አሁን ልክ እንደታተመ እንደማንኛውም ሰው ጀምሬ ጨርሼዋለሁ ከገጹ አንድ ማለት የኔ ነው ብዬ ስለማላስብ ማለት ነው። እና ሳነበው አሁን ድጋሚ መጽሐፍ እችላለሁ ወይ ብዬ አሰብኩኝ። ለካ በዛ ሰዓት በተሰጠኝ ሰዓት የነበረ መልእክት ነው እንጂ የኔ ከማይንድ ያወጥቼው ማወጣው ኤኒ ታይም አይደለም። ስለዚህም ነው እንደታተመ ቁጭ ብዬ በደንብ አንብቤዋለሁ። እንግዲህ ከዛ በፊት ኤዲቲንጉ ብዙ ይፈጃል፣ ግን ቁጭ ብዬ ከመጀመሪያው ገጽ ጨረስኩት እና ገጽ ምልክት እያደረኩ ማለት ነው። ስለዚህ መልእክቱ የጌታ ነው ማለት ነው እና እግዚአብሔር ስም የተባረከ ይሁን። ስለዚህ በተለያየ ጊዜ ተጽፈው የነበሩትን ሰብስቤ ኤዲት ነው ያደረኩት በዚህ ዓመት እንጂ የተጻፉት ለተለያየ ዓላማ ነው። በተለያየ ጊዜ ጌታ በልቤ ያስቀመጠው ሰብስቤያቸው በጽሁፍ መልክ እንዳመጣው። አሁን ግን እኔ ላቀርበው የፈለግኩት 6ቱ ኤሴዎች ወይም መጣጥፎች ስለቀረበ 7ኛው ላይ 31 አጫጭር ጽሁፎች አሉ። ስለሱ ለመናገር ነው እና ከሱ ውስጥ በተሰጠኝ ደቂቃ አንዱን አነባለሁ። አንብቤ ከደቂቃ ያላልፍ ከዛ ጨርሳ ከ10 ከ15 ነው የተባልኩት። ሰዓት መያዝ ይቻላል እና አነበውና ምንድነው 7ኛው ምንድነው ያለበት የሚለው እንድታዩት ነው። ግማሽ ገጽ፣ 1 ገጽ፣ 2 ገጽ የሆኑ 31 ጽሁፎች ናቸው። ስለዚህ መጽሐፉን ከመጨረሻ መጀመር ይቻላል ማለት ነው። አንድ ወጥነት ስለሌለው የግድ ከመጀመሪያ መጀመር የለባችሁ እና ከዛ ወዲያ ሲስበን ወደ ሌላው መሄድ ይቻላል። ኢንከሬጅ ላረጋችሁ። ብዙ መጽሐፎች መጀመሪያ ነው የሚጀመሩት። ግን ከ7ኛው ቢጀመር ችግር የለም። አንዱ በአንዱ ላይ ቆም አይደለም፣ እያንዳንዳቸው በራሳቸው ይቆም ናቸው። ምን ይላል ርዕሱ? ከ31 ጽሁፎች የማመቻመች ህይወት ይላል። በእንግሊዝኛ ኮምፕሮማይዝ ብዬ ጽፌዋለሁ። አንድ የታወቀ ሳሊ የአስቆሮቱ ይሁዳን ስዕል መሳል አስቦ ጸጸት የተሞላ ፊት ያለው ሰው ፈለገና አንድ ሰው አገኘ። ሰውየውን ይዞ ስዕል ወደሚሰራበት ስቱዲዮ ገባ። ያም ሰው ይህን ስፍራ የማውቀው ይመስለኛል፣ ከዚህ በፊት ሳልመጣ አልቀረውም ብሎ ጥቂት አሰበና ወይኔ ይህን ያህል ተለውጫለሁ፣ ያን ጊዜ የጌታ ኢየሱስን ስዕል ለመሳል ፈልገ ያመጣኝ ሰው እኔ ነኝ አለ። ይህ ሰው ቀስ በቀስ እንጂ በአንድ ሌሊት እዚህ ቦታ እንዳልደረሰ እንገምታለን። እንቁራሪቷን ቀዝቃዛ ውሃ ውስጥ ከተን ቀስ ብለን ውሃውን ብናሞቀው ደስ እያላት ሙቀቱን ታጣጥማለች። ቀስ እያልን ግለቱን ስንጨምር ሳይታወቃት እዚያው ፈንድታ ትሞታለች ይባላል። ንጉሥ ሰለሞን የፈርዖንን ልጅ ሲያገባ የማመቻመች ሕይወት መጀመሩን እናያለን። ከዚያም በመቀጠል በሞዓባውያን፣ በአሞናውያን፣ በኤዶማውያን፣
በሲዶናውያንና በኬጣውያን ሴቶች ፍቅር እንደተነደፈ እናነባለን። አንደኛ ነገሥት ምዕራፍ 11 ከቁጥር 1 እስከ 10። ንጉሡ ሰለሞን ያመቻመቸው ምንድን ነው? መጽሐፍ ቅዱስ በግልጽ እንዲህ ይላል፣ እግዚአብሔር የእስራኤል ልጆች አማልክታቸውን ትከተሉ ዘንድ ልባችሁን በእውነት ያዘነብላሉና ወደ እነርሱ አትግቡ፣ እነርሱም ወደ እናንተ አይግቡ ካላቸው ከአሕዛብ ከእነዚህ ጋር ሰለሞን በፍቅር ተጣበቀ ይላል። አንደኛ ነገሥት ምዕራፍ 11 ቁጥር 2። እግዚአብሔር በቃሉ በግልጽ ወደ እነርሱ አትግቡ፣ እነርሱም ወደ እናንተ አይግቡ ብሎ ነበር። ለምን? ምክንያቱም አማልክታቸውን የተከተሉ ዘንድ ልባችሁን በእውነት ያዘነብላሉና። በእውነት ያዘነብላሉና በማለት አጽንዖት ሲሰጥ እናያለን። በሰለሞን ሕይወት ደረጃ በደረጃ የተከሰተውን እኔ አንድ ሚስቶቹ ልቡን አዘነበሉት። አንደኛ ነገሥት ምዕራፍ 11 ቁጥር 3። 2 ሰለሞንም ሲሸመግል ሚስቶቹ ሌሎችን አማልክት ይከተል ዘንድ ልቡን አዘነበሉት። አንደኛ ነገሥት ምዕራፍ 11 ቁጥር 6። 3 ሰለሞንም የሲዶናውያንን አምላክ አስታሮትን የአሞናውያንንም ርኩሰት ሚልኮምን ተከተለ። አንደኛ ነገሥት ምዕራፍ 11 ቁጥር 5። በዚያን ጊዜም ሰለሞን ለሞዓብ ርኩሰት ለካሞሽ፣ ለአሞን ልጆች ርኩሰት ለሞሎክ በኢየሩሳሌም ፊት ለፊት ባለው ተራራ ላይ መስገጃ ሠራ። ለአማልክታቸው ዕጣን ለሚያጥኑ መሥዋዕትም ለሚሰዉ ለእንግዶች ሚስቶችን ሁሉ እንዲሁ አደረገ። አንደኛ ነገሥት ምዕራፍ 11 ከ7 እስከ 8። ሰለሞን ባደረገውም ነገር እግዚአብሔር አዘነ። የእግዚአብሔር ቃል እንዲህ ይላል፣ 2 ጊዜም ከተገለጠለት ሌሎችንም አማልክት እንዳይከተል ካዘዘው ከእስራኤል አምላክ ከእግዚአብሔር ልቡን አርቆአልና እግዚአብሔር ያዘዘውን ነገር አልጠበቀምና እግዚአብሔር ሰለሞንን ተቆጣ። አንደኛ ነገሥት ምዕራፍ 11 ከቁጥር 9 እስከ 10። የእግዚአብሔር ቃል ለእኛ ለአማኞች እንዲህ ይላል፣ ከማያምኑ ጋር በማያመች አካሄድ አትጠመዱ። ጽድቅ ከአመፅ ጋር ምን ተካፋይነት አለውና? ብርሃንም ከጨለማ ጋር ምን ኅብረት አለው? ክርስቶስ ከቤሎር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? ለእግዚአብሔር ቤተ መቅደስም ከጣዖት ጋር ምን መጋጠም አለው? እኛ የሕያው እግዚአብሔር ቤተ መቅደስ ነንና። እንዲሁም እግዚአብሔር ተናገረ እንዲህ ሲል፣ በእነርሱ እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለዚህም ጌታ ከመካከላቸው ውጡና የተለያችሁ ሁኑ፣ ርኩሱንም አትንኩ ይላል ሁሉንም የሚገዛ ጌታ። እኔም እቀበላችኋለሁ፣ ለእናንተም አባት ሆናለሁ፣ እናንተም ለእኔ ወንድ ልጆችና ሴት ልጆች ትሆናላችሁ ይላል። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 14 እስከ 18። በማመቻመች ቀስ በቀስ ሕይወታችን በኃጢአት እንዳይወረስ ልንጠነቀቅ ይገባል ይላል ጽሑፍ። እና ምንድን ነው ለማለት የፈለግኩት፣ በሰለሞን ሕይወት ስንመለከት ካልተሳሳትኩኝ 300 ሚስቶችና 700 ዕቁባቶች ነው ወይስ ቫይስ ቨርሳ ነበሩ? 1000 ሴቶች። እና ሰለሞን ልቡ ለምን ራቀ ብዬ ሳስብ፣ ምክንያቱም እግዚአብሔር የተቆጣው ልቡን አርቀዋልና ስንል ማን ነው አቴንሽኑን ከእግዚአብሔር ላይ ከኒው ኢማጂን የእግዚአብሔርን ቤተ መቅደስ የሰራ ሰው ጣዖት ማምለኪያ ይሰራል ብሎ ማንም ሊያስብ አይችልም። ግን ሊሆን ይችላል። አያችሁ? እና ሰራ ይላል መስገጃ። እስከዛ ድረስ እንዴት ሊሄድ ስንል ልቡ የራቀው በምንድን ነው ስንል 1000 ሴቶች ጋራ የነበረው ግንኙነት ነው። በጣም ያሳዝነው ደግሞ እስራኤላውያኖች አይደሉም፣ አሕዛብ ናቸው። እና አቴንሽኑን ዲቫይድድ አድርገውታል ከእግዚአብሔር ላይ። ምንድን ነው ልናገር የፈለግኩት፣ ላቪሽ የሆነ ላይፍ ስታይል አደገኛ ነው ማለት ነው። በመጠን ኑሩ ነው የሚለው። 1000 ሰው ጋር ሴቶች ጋር ማሳለፍ ምን ማለት ነው? እግዚአብሔር 1000 ሴቶች ለአንድ ወንድ ቢያስፈልግ መጀመሪያ ሲፈጥር አዳምና 1000 ሴቶች ይዘረዘሩ ነበር። ሰው ሊረካ የሚችለው አንድ ከአንድ ጋር ብቻ ስለሆነ ኦሪጂናል ፐርፐዙ አንድ ለአንድ ነበር። ስለዚህ ይህ ሰው 999 ትርፍ ነገር ነው ያመጣው። ያ ነገር ደግሞ ልቡን ከእግዚአብሔር አራቀ። ስለዚህ በነገር ሁሉ ከእግዚአብሔር ጋር ልባችን እንዳይርቅ በመጠን መኖር አስፈላጊ። ልባችን እንዳይርቅ ምን እናደርግ? የጸሎት ጊዜያችን ፐርሰናል የሆነ ዲቮሽን ታይማችን ይኖራል። ፐርሰናል የሆነ ፋስቲንግ ኤንድ ፕሬየር ይኖራል።
ፐርሰናል የሆነ ባይብል ሪዲንግ ይኖረን፣ የግሩፕ ባይብል ሪዲንግ ይኖረን፣ ከቅዱሳን ጋር ህብረት በማድረግ ፌሎሺፕ እናድርግ፣ እናገልግል፣ እንገልገል። ዴሊ ዲሲፕሊናችን ልባችን እንዳይርቅ ያደረገው እግዚአብሔር የሚፈልገው ልባችንን ነው እና ከማያምኑ ሰዎች ጋር ደግሞ በማያመች አካሄድ አንጠመድ። ያን ጊዜ ከማመቻመች ህይወት እንድናለንና የእግዚአብሔር ስም የተባረከ ይሁን። ሰለሞን ጌታ ያዘነበት ልቡን ስላራቀ ነበር። መጀመሪያ የነበረው ኮሚትመንት ጥሩ ነበር። ከዛ ወዲያ ግን ከጌታ ራቀ። ለምን? ላቪሽ የሆነ ላይፍ ስታይል፣ ከልክ በላይ በማያስፈልጉ ነገሮች መጠመድ የጌታን ቦታ ከልባችን ይወስዳል። ስለዚህ ባለን ነገር ሁሉ ራሳችን እንድንፈትሽ እግዚአብሔር ይርዳል። እንደዚህ አይነት 31 ጽሑፎች አሉት። እሱ 7ኛው ክፍል ነው። ጸልየን እንጨርስ። እግዚአብሔር አምላካችን እናመሰግንሃለን፣ ስለ ረዳሃን ተመስገን። ይህን መጽሐፍ ደግሞ እግዚአብሔር ሆይ አስጀምረህ ያስጨረስከኝ አንተነ፣ መልእክቱንም በውስጥ ያስቀመጥከው አንተነ። ለአንተ ክብር ለቅዱሳን በረከት ይሁን። ሊደርሳቸው የተገቡ ሰዎች ሁሉ እንዲደርሳቸው፣ የሚያነቡበት ጸጋ እንዲለቀቅላቸው፣ የገዙትም ሰዎች እንዲያነቡት፣ በሕይወታቸው እንዲነቃቃ፣ ምሕረት እንዲበዛላቸው እንጸልያለን። እግዚአብሔር አምላካችን ሆይ ከጅማሬው እስከ መጨረሻው የረዳኸኝ እግዚአብሔር ያገዝከኝ፣ ቃላቶቹን ሐሳቦችን የሰጠኸኝ፣ ጥቅሶቹንም እንዳስታውስ የረዳኸኝ፣ ድግግሞሽ የሆነ እርማቱንም ደግሞ እንድሠራው አቅም ብርታት የሆንከኝ አንተ ነህና ክብር ሁሉ ለአንተ ሰጣለሁ። ደግሞ ለአንተ ክብር፣ ለመንግሥት መስፋት፣ ለቅዱሳን መታነጽ፣ ክርስቶስን መምሰል ይሆን ሊደርስ ወደሚገባው አራቱም አቅጣጫ ይህ መጽሐፍ እንዲሰራጭ፣ ድንገት ሰዎች እንዲያነሱት፣ ጌታ ኢየሱስ እንዲቀበሉ፣ የማያምኑ ሰዎች እንዲያነቡት መንፈስ ቅዱስ እንድትጠቀምበት እንጸልያለን። እግዚአብሔር ሆይ በነገር ሁሉ የረዳኸኝ ያገዝከኝ፣ ደግሞ በቅዱሳን መካከል እንድገኝ የፈቀድክልኝ፣ በተወደዱ በረሆቦት ቦስተን ቅዱሳን መካከል አብሬ እንድገለገል ጸጋ እንዳካፍል በእነዚህ ሁሉ ዓመታት ስለ ረዳሃን ተመስገን። ደግሞ ልባቸውንም ቤታቸውንም እንዲከፍቱ ለረሆቦት መሪዎች፣ ለቅዱሳን ሁሉ እግዚአብሔር በዚህ ቸርች ላሉ አንተ ይህንን ቀና ልብ ስላረክ ክብር ላንተ ይሁን። እችን ቸርች እየባረክ ባርካት። በነገር ሁሉ ክብር ላንተ ይሁን። ስምህ ለዘላለም ይባረክ። እናመሰግንሃለን፣ እናከብረሃለን፣ ከፍ ከፍ እናደርጋለን። ሁሉ ለአንተ ክብር ይሁን፣ ለእኛ በረከት ይሁን። በኢየሱስ አንድ ነገር ብቻ ስለ ፓስተር ሙሉዓለም ልበልና መጽሐፍ እኔ ብዙ ጊዜ መጽሐፍ አንባቢ ነበርኩ እንጂ ጸሐፊ ያደረው እና ምን አልኩኝ መጨረሻ ላይ አንድ መጽሐፍ ከመጽሐፍ 100 መጽሐፍ ማንበብ ይሻላል አልኩኝ እና ምን አነበብኩኝ? ይህን መጽሐፍ እየጻፍኩ ያለው አንድ ቡክ ስቶር ላይ read a book and change your life, write a book and change the world ይላል። ዋው አልኩኝ። ትክክል ነው። እኔ በቃ በማንበብ ህይወቴን ነበር የለወጥኩት። አሁን ስንጽፍ ወደ ትውልድ ነው የሚተላለፈው። ስለዚህ ፓስተር ሙሉዓለም ትልቅ ቮሊዩም ያለው ስለ ምጽአት መጽሐፍ ጽፏል እና አንዴ አንብቤዋለሁ፣ ድጋሚ ላነባው አሁን እየተዘጋጀው ነው እና አንደኛ ቶፒኩ በራሱ ከባድ ነው። ስለ ምጽአት ርዕሱ በዛ ቮሊዩም ተንትኖ መጽሐፉ አሜዚንግ የሆነ የእግዚአብሔር ጊፍት ውስጡ አየሁኝ ማለት ነው እና በእንደዛ አይነት መጽሐፍ በጌታ ምጽአት ላይ አይቻል አቅም ሊኖር ይችላል። እኔ ግን አላየሁኝ። በአማርኛ የተጻፈ በዛ ቮሊዩም ስለ መጨረሻው ዘመን የሚናገር መጽሐፍ ያየሁት የፓስተር ሙሉዓለም ነው እና ያንን የጻፈበት ዲቫይን የሆነ ላይት ምን ይሆን ብዬ የማስበው እኔ ስጽፍ የነበረውን ትግል ሳይ ነው እና ይቆረጣጥማል፣ ይበላል፣ ያሳክካል፣ በጣም ትግል አለበትና ጸሐፊዎቹን በሙሉ አደነኳቸው እና አንድ መጽሐፍ ከመጽሐፍ 100 መጽሐፍ ማንበብ ይቀላልም አልኩኝ እና እግዚአብሔር ይባርክ። ትልቅ ጊፍት አንተ ውስጥ አይቻለሁና ያ መጽሐፍ የሚገርም ነው። በትልቅ መለኮታዊ ብርሃን እንደጻፍከው አስባለሁ። አንተም ውስጥ የተቀመጠ ትልቅ የመጽሐፍም የመስበክም የማስተማርም አለ። ስለዚህ የወንድማችን እግዚአብሔር ስለሰጠው ጸጋ እግዚአብሔር ይመስገን። ለጌታ ክብር እንስጥ።
ተባረኩ። ጌታ ይባርካችሁ። እሺ አሁን ወደ መጽሐፉ ምረቃ እንሄዳለን። በነገራችን ላይ ወንድም ተድላ ሐሙስ በዙም ሲያገለግል በአብዛኛው አይታይም። ለምንድን ነው ራሱን የማያሳየው ብላችሁ አልጠየቃችሁ? እስኪ እንደማይታይ የምታውቁ ዝም ብሎ ድምፁ ነው፣ አስፈቅዶኝ ነው። ሲያገለግል ተንበርኮ ነው የሚያገለግለው። ተንበርክኬ ነው የሚሰብከው አለ። ለዚህ ነው ፓስተር ፍቀድልኝ አለ። ይሄማ ተገኝቶ ነው አልኩት። እኔ ተንበርኮ የሚሰብክ ሰው አላየውም እስካሁን ድረስ። በ40 ዓመት በላይ በጌታ ቤት ተንበርኮ መጸለይ ይቻላል። ተንበርኮ እግዚአብሔርን ቃል እኔ ማሳዘጋጅ አይቋለሁ ቁጭ ብዬ ተንበርኬ ስጽፍ ተንበርኮ መስበክ ግን አይቻልም። እሱ እንዳለው አሁን የራሰው መንፈስ ቅዱስ በውስጡ እንደፈሰ ይሄ መጽሐፍ ከዲቫይኒንግ ለዚህ ነው እኔ አሁን ከቴዎሎጂ ትምህርት ወይም ከዛ ትምህርት የተቀዳ ከመጽሐፍ የተቀዳ ሳይሆን አኖይን ከመንፈስ ቅዱስ ቅባት ፈሶ እንደጻፈ አምናለሁ። 100% አምንበታለሁ። እሱ ራሱ ተመልሶ እንዳነበበ ማለት ነው። አንድ ጊዜ አንድ ሰው አንድ ትምህርት አስተማረን። ትምህርቱስ እሱ ሲያስተምር እኔ ሃንዳውት ይዛል። ልክ ዩኒቨርሲቲ ውስጥ አሁን ኤፍካ መጣ ትባራለህ እንባል ድሮ በደርግ ዘመን። ስለዚህ በደንብ እንይዛለን ሃንዳውት። ልክ እንደዚህ ነው የሚይዘው ነው አንድ ሰው ሲያስተምር። እና እሱ ሄደ። ገብቼ ደግሞ እንደገና ጻፍኩኝ። ያኔ ሙሉ ጊዜ አልሰጠውም፣ የግብርና ሰራተኛ ነበርኩ። ሌላ ጊዜ ከ6 ወር በኋላ እንዳጋጣሚ መጣና አሳየሁት። ወይ ወንድሙ አለ ይሄን ሰው ማን አስተማራችሁ? እኔ እንደዚህ አይነት ርዕስ እኮ አዘጋጅቻለሁ፣ እባክህ ትሰጠኛለህ አለ። ማን ነው ያስተማረው? እባክህ እንዴ አሰፋለሁ፣ ትምህርቴን አሰፋበታለሁ፣ ትሰጠኛለህ አለ። በጣም ገረመኝ። እሱ ራሱ ነው ያስተማረኝ። እሱ አንተ ነህ እኮ እኔ ነኝ እንዴ አለ። እሱ ራሱ ነው ያስተማረኝ። በዛን ሰዓት ሲቆም ይፈሳል፣ ውስጡ ይፈሳል። እና እንደዚህ ነበሩ የድሮ በጥሪ የወጡ ሰዎች እንደዚህ ነበሩ። ከዛ ውስጥ አንዱ ነው ወንድሜ። ጌታ ኢየሱስ ክርስቶስ ይባርከው። አሁን ይሄን መጽሐፍ የምንባርክበት ጊዜ ነው። ሽማግሌዎች ልትመጣላችሁ፣ አንዳንድ መጽሐፍ ያዙ። ነባር ሽማግሌዎች ጋሽ ባይሳ ትመጣለ፣ ወንድም ጌች ትመጣለ። ከዛ ሁላችንም ይሄን መጽሐፍ ከመረቅን ከባረክን በኋላ ለዚህ መጽሐፍ ከጸለይን በኋላ ለህዝቡ በረከት እንዲሆን ወንድማችን ከዛ በኋላ ወደ ኦርዲኔሽን እንሄዳለን። ምንድነው ኦርዲኔሽን የምለውን ደግሞ ትንሽ ደቂቃ ወስጄ አስረዳቸዋለሁ። ለወንድማችንና ለቤተሰቡ የምንጸልይበት ጊዜ ይኖራል ማለት ነው። ጋሽ ባይሳ ትመጣለ። አንዳንድ መጽሐፍ ያዙ ሁላችሁ። እሺ ቶሎ ብሉ። እዚህ መድረክ ላይ ወተን መጽሐፉ ላይ የምንጸልይበት ጊዜ ይሆናል። ክብር ለኢየሱስ ይሁን። እግዚአብሔር ይሄንን በዚህ ባሪያ ውስጥ ዕቃ አድርጎ ተጠምቆበት የጻፈውን ለቤተ ክርስቲያን ለአንባቢዎች መታነጽ፣ ለነፍሳት መዳን የማያምኑትን እንኳን ይጠራል የሚል ነገር ለነፍሳት መዳን እንዲሆን ለአብያተ ክርስቲያናት መታጽና በረከት እንዲሆን እኛም ሁላችን ስናነባው በዚህ ባሪያ ውስጥ የፈሰው ቅባት በእኛም ውስጥ እንዲፈስ ተግባራዊ ፕራክቲካል ቴዎሎጂ ነው እንጂ ይሄ ሂስቶሪካል ቴዎሎጂ አይደለም። ፕራክቲካል ቲዮ ራሱ ዲቫይን ቃልም መለኮት ራሱ ውስጡ ፈሶ የጻፈው ስለሆነ እንደዚህ እንዲባርከው ሁላችንም እንቆማለን። ጋሽ ባይሳና ጌች በጸሎት ይመሩናል። መጀመሪያ ለጋሽ ባይሳ ሁላችንም እንጸልያለን። እግዚአብሔር ሆይ እናመሰግናለን። ጌታ ሆይ አንተ የምትናገረው በተለያየ አይነት መልክ ነው። አንተ የምታስተምረን በተለያየ አይነት መንገድ ነው። እግዚአብሔር ሆይ አሁን ደግሞ በማናውቀው ሁኔታ በዚህ መጽሐፍ ልታስተምረን ነውና እግዚአብሔር ሆይ ክብር ምስጋና ለአንተ ይሁን። ጌታ ሆይ መንፈስ ቅዱስ ሆይ ይህን መጽሐፍ የጻፉ ጣቶች የተባረኩ ይሁኑ። ጌታ ሆይ ሌሎችንም መጽሐፍቶችን እንዲጽፉ እግዚአብሔር ሆይ ለወንድማችን ለፓስተር ተድላ እግዚአብሔር ሆይ አንተ ብርታትን፣ ኃይልን፣
ጌታ ሆይ መገለጥን ስጠው። ጌታ ሆይ የተባረከ ይሁን። እግዚአብሔር ሆይ በዚህ መጽሐፍ ውስጥ ያሉት እያንዳንዳቸው ቃላቶች ጌታ ሆይ ይህን ሕዝብ የሚያንጽ፣ ይህን ሕዝብ የሚያስተምር፣ ይህን ሕዝብ ከጥፋት የሚያድን፣ ይህን ሕዝብ ጌታ ሆይ ከአምላኩ ከእግዚአብሔር ጋር እንዲጣበቅ፣ ከእግዚአብሔር ጋር እንዲቀራረብ እንዲያደርግ እግዚአብሔር ሆይ ይህን መጽሐፍ በአብ በወልድ መንፈስ ቅዱስ አሃዶ አምላክ አሳልፌ ሰጥቻለሁ። ይሄ መጽሐፍ የተባረከ ይሁን። በምትወደው ልጅ በናዝሬቱ በጌታችን በኢየሱስ ስምና ስልጣን የተባረከ ይሁን። አሜን። ወንድም ጌቾ እግዚአብሔር ሆይ እናመሰግናለን። ጌታ ሆይ በኢየሱስ ክርስቶስ ስም ክብር ለአንተ ይሁን። አባት ሆይ አንተ ታላቅ ነህ፣ ኃያል ነህ። በዘመናት መካከል ጌታ ሆይ ለአንተ የሚያገለግሉ እግዚአብሔር ሆይ አንተን ጌታ ሆይ በዚህ ምድር ላይ የሚገልጡ ብዙ የአንተ ባሪያዎች ተነስተዋል። በኢየሱስ ክርስቶስ ስም ወንድማችን ተድላን ስለረዳው ክብር ለአንተ ይሁን። አባት ሆይ በሕይወቱ የኖረውን ጌታ ሆይ ለእኛ ምሳሌ የሆነውን በውስጡ ያለውን ትሕትናውን፣ ቅንነቱን፣ መልካምነቱን እግዚአብሔር ሆይ አሁን ደግሞ ጌታ ሆይ በትውልድ በሚተላለፍ በዚህ መጽሐፍ ውስጥ እግዚአብሔር ሆይ ወደ እኛ እንዲመጣ ስለረዳው ክብር ለአንተ ይሁን። በኢየሱስ ክርስቶስ ስም ጌታ ሆይ ስለረዳው ተባረክ። ጌታ ሆይ እናመሰግናለን። አባት ሆይ በጌታ በኢየሱስ ክርስቶስ ስም እነሆ ደግሞ በእኛ እጅ የገባው ጌታ ሆይ እሱን የተጠቀምክበት ይህ መጽሐፍ የእኛንም ሕይወት ይስራ። እግዚአብሔር ሆይ እኛን የሚለውጥ ጌታ ሆይ በትክክል ጌታ ሆይ ለአንተ እንድንኖር የሚያደርገን መጽሐፍ እንዲሆን በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ይህን መጽሐፍ ወስደን ስናነብ አባት ሆይ ሕይወታችንን እያየን ማንበብ እንድንችል እግዚአብሔር ሆይ በእኛ ሕይወት ላይ ለውጥ የሚያመጣ እንዲሆን ጌታ ሆይ የጸሎት ሕይወታችን እንዲቀየር እግዚአብሔር ሆይ ከወገኖች ጋር ያለን ኅብረት ጌታ ሆይ እንዲቀየር እንዲለወጥ ጌታ ሆይ ከዚህ በኋላ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ለወንድም ተድላም እግዚአብሔር ሆይ ለባለቤቱ ለቅመም ለልጆቹ ለሃኒና ለቢኒ ጌታ ሆይ በዚህን ጊዜ እግዚአብሔር ሆይ ከጎኑ ስለሆኑ እግዚአብሔር ሆይ ስላገዙት በኢየሱስ ክርስቶስ ስም የቤተሰብ ይባረክ። ጌታ ሆይ ስለ ሁሉ እናመሰግናለን። መባረክን ባርኮ ጌታ ሆይ አሁንም በውስጡ የተቀመጠው ጸጋ በብዙ መጽሐፎች ይገለጥ። ጌታ ሆይ አሁንም ብዙ እንጠብቃለን። ኃይል እንድትሰጠው በኢየሱስ ክርስቶስም የእግዚአብሔር ኃይል በሱ ላይ እንዲሆን ጌታ ሆይ በሱ የተሰጠው ጸጋ እንዲገለጥ ለትውልድ እንድተላለፍ ጌታ ሆይ በሌላ መጽሐፍም አባት ሆይ ሃሌሉያ እኛን የሚነካበት ትውልዱን የሚነካበት እግዚአብሔር ጸጋው ተገልጦ እንዲወጣ ኃይል እንድትሰጠው በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ስለ ሁሉ ክብር ለአንተ ይሁን። ከፍ ከፍ እናደርጋለን። በኢየሱስ ክርስቶስ ስም ጸለን፣ አሜን። ጌታ ሆይ ከዛሬ ጀምሮ በጌታ በኢየሱስ ክርስቶስ ስም በዚች ቤተ ክርስቲያን ይህን ባንተ ሐሳብ በጽሑፍ የሰፈረውን መጽሐፍ ባረክ ነው። የተባረከ ይሆን፣ ለትውልድ በረከት ይሆን፣ ለተለያዩ ቋንቋዎች ተርጉሞ ለብዙዎች ይድረስ። በኢትዮጵያ ምድር በዓለም ዙሪያ ባሉት አብያተ ክርስቲያናት ይህን መጽሐፍ በሚያነቡ ሁሉ መለወጥ መቆም እግዚአብሔር ይሁንላቸው። እግዚአብሔር ወይ ይህን መጽሐፍ አንብበው ለመንግስት የሚበቁ ወንድም ተድላ በፊት በሽልማት ሲቀርብ እግዚአብሔር ሆይ ከሚጠቀስ ከሽልማቶቹ አንዱ እንዲሆን በኢየሱስ ስም እንጸልያለን። ክብር ለስም ይሆን በኢየሱስ ክርስቶስ ስም። እልልታና ጭብጨባ ለጌታ ክብር። እሺ እንቀመጣለን። እግዚአብሔር አብስቶ ይባርካችሁ። ስለ መጽሐፉ ምንድነው ይሄ መጽሐፍ አሁን ወደ ኦርዲኔሽን ስለሚሄድ ነው ይሄንን ሪባን የለበስኩት። መጽሐፉ 20 ብር ነው። ነገር ግን ወንድማችንን ለመባረክ የምትፈልጉ ሰዎች ከ20 በላይ መስጠት ይቻላል። አዲስ መጽሐፍ ሲመረቅ 50 ቢሆን 100 ቢሆን እኔ ይሄን መጽሐፍ በ20 ብር ዋጋው 20 ብር ነው። ግን ከዛም በላይ ከፈለጋችሁ ጨምራችሁ መግዛት ትችላላችሁ። ግን ሁሉም ሰው ቢይዝ ባሌ ካለ
ካለ አንድ ካለ በቂ ነው አትበሉ። ባልም ቢሆን ሚስትም ለብዬ ብቻ እና እኔ ለደብሬ ህይወት አልኖረትም ደብሬ ለኔ ህይወት አትኖርምና ሁላችሁም ውሰዱ። በዜል ይቻላል። እስኪ ዜላል ይሄውና ዜል ይሄን ዜል መዝግቡ። በካሽ ይቻላል። አይኔ ምንም ነገር አልያዝኩም የምትሉ ደግሞ ከሆነ እነ ቅድስት አሉ። አሁን ኦርዲኔሽን እናደርጋለን። በምዝገባ መውሰድ ትችላላችሁ። በምዝገባ መውሰድ ትችላላችሁ። ክብር ለኢየሱስ ይሁን። አሁን ወደ ኦርዲኔሽን ደግሞ እንሄዳለን። ይቅርታ ማስታወሻ ረስቼ ነው የወጣው። እሺ ምንድነው ኦርዲኔሽን? አሁን ወንድማችን ተድላን በነገራችን ላይ እንደ እግዚአብሔር ቃል ኦርዴን ማድረግ ወይም ለመሾም እንፈልጋለን። ይሄንን ጥያቄ ከርሱ ሳይሆን እኛ ነን ስናቀርብ ነበር ነው ማለት ነው። በዚህ መጽሐፍ ምረቃ ላይ እርሱን ልክ በመጋቢነት ወይም በእረኝነት ለመሾም እንፈልጋለን። ምንድነው እረኝነት ቢባል በነገራችን ላይ ብዙ ቤተ ክርስቲያን በኤፌሶን ምዕራፍ 4 ቁጥር 11 ላይ ያለውን 5 ስጦታዎችን አስተምሬያለሁ። ትምህርት ሰጥቷል። በዌብሳይት ላይ ማግኘት ትችላላችሁ። እግዚአብሔር ለቤተ ክርስቲያን የሚሰጣቸውን ሰዎች 5ቱን ኦፊሶችን በደንብ ተምረናል። ስለዚህ ቤተ ክርስቲያን አንድን ሰው ስትሾም ወይም መጋቢ ስታደርገው ምን ማለቷ ነው ቢባል በዚህ ሰው ውስጥ የተቀመጠው ጸጋ እንቀበለዋለን። በዚህ ሰው ውስጥ የተቀመጠው እግዚአብሔር ላስቀመጠው የከበረ ዕንቁ ዕውቅና መስጠት ማለት ነው። መባረክ ማለት ነው። ስለዚህ እኛ እንዳውም ምንድነው አንተ የግድ ቦስቶን መምጣት የለብህም። በብዙ አቅጣጫ ከኛ ጋር አብሮ ዋጋ እንደከፈለ ብዙ ሲያገለግል እንደቆየ በተለይ ሁላችንም እናውቃለን። ስለዚህ ለምንድን ነው የሚለውን በኋላ ልናገርና እርሱ ማን ነው ለሚለው ትንሽ ነገር ልናገር። መጀመሪያ ደረጃ እኔም እህት ወንድም ተድላ እህት ቅመም ሀንዬና ቢኒ እንኳን ደስ አላችሁ። ሌሎችም በሻርለት ያላችሁ ጓደኞቻችሁ በዓለም ዙሪያ በተድላ ጓደኞች ሁሉ እንኳን ደስ አላችሁ ለማለት እፈልጋለሁ። ዛሬ በቦስተን በምትገኘው በረሆቦት ጸጋ ወንጌል ቤተ ክርስቲያን ይሄን ወንድማችንን በእግዚአብሔር መሰዊያ ላይ ለመሾም እግዚአብሔር እድሉን ስለሰጠው ለኛም እድሉን ስለሰጠ ለኛ በረከታችን ነው። ለዚህ ቤተ ክርስቲያን ትልቅ በረከትና ድል ነው ማለት እችላለሁ። ወንድም ተድላ በ1974 ዓመተ ምህረት ጌታን የተቀበለ ልክ ቅድም እንደነገርኳችሁ ወንጌላዊ አስተምሮን አለፈ። በኋላ ሲመጣ ይሄ ነገር ምንድነው ባክ አንዳውትን አውሰኝ እኔ አዲስ አበባ ገብቼ ጽፌ መልስልሃለሁ ይለኛል። አንተ ራስህ ነው እኮ ያስተማርከኝ። አይ እኔ ነኝ ይላል። እንደዚህ ግን በዛን ጊዜ ከነበሩት የተነሱ ሰዎች ናቸው። አሁን ተድላ በሰባ ቤት 74 ዓመት ጀምሮ በአዲስ አበባ ባለችው በቤተል መካነ ኢየሱስ ቤተ ክርስቲያን አምኖ የዳነ ሲያገለግል ቆየ። በኋላ ደግሞ ከጋብቻ በኋላ የታችን ጋራ ከታመሩ በኋላ ደግሞ በህይወት ብርሃን ቤተ ክርስቲያን ሲያገለግል የነበረ እኔ ከሙሉ ወንጌልም ሰዎች ብዙ አብያተ ክርስቲያናት ከተለያዩ ሰዎች ስለሱ መልካም ምስክርነት ሰምቻለሁ። በተለይም ደግሞ በተግባር ትምህርት ቤት ነው አስተማሪ ነበር ቆይቶ እና በሙያው ኦኬ ኮሌጅ ተማሪ እንደነበረ ላንጉዌጅ ተማሪ እንደነበረ አውቃለሁ። ስለዚህ ምንድነው በዚህ ቤተ ክርስቲያን ምንድነው ሲያደርግ ቆየው ቢባል አሁን ብዙ ነገር መሰረት ይችላል። ነገርኳችሁ። አሁን ንጌቾ ልጆች ያላችሁ ምስክሮች ናቸው። ልጆቻችንን በሚገባ ጊዜ ወስደው ቅዳሜ ሳያቋርጥ ለወላጅ እየደወለ ለአባት ለእናት እየደወለ እኔ ሲረሳ ብረሳ እንኳን ማለት ነው እስካሁን ድረስ ልጆቻችን እያስተማረ አሁን የልጆች ቲኔጀሮችን ኃላፊነት የወሰዱ ሰዎችንም እንኳን ከኛ ቤተ ክርስቲያን ማራናታን እንኳን ኢንካሬጅ እያደረገ በሱ ነገር ውስጥ ጸጋውን እያጋባባቸው ነው እና ይሄን ሲያገለግል በጣም ቆይቷል። መስበክ ብቻም አይደለም ማስተማር ብቻም አይደለም። በነገራችን ላይ በቤተ ክርስቲያን ውስጥ የመጽሐፍ ቅዱስ ጥናት በማዘጋጀት ለኔ ይሄን 10 ዓመት ወንድሜ ቀኝ እጄ ነበር ማለት ይቻላል። ረዳቴም ነው ደግሞ መካሪዬ ነው። በብዙ አቅጣጫ ቅድም ወንድማችን እንዳለው በቃ አንድ ሰው ሳታ ቶሎ ብዬ እንዲያርግ ስለው ቶሎ በዚህ ርዕስ ላይ ተዘጋጅ
በዚህ በሚቀጥለው ጊዜ ይሄን አዘጋጅ ላይ 6 ወር 1 ወር ወይም ደግሞ አሁን ግባ ስለው እየገባ የሚያገለግል ሰው ነው። ለዚህ ነው ለምን መተኛ ብንፈልግ ሮሆቦት እግዚአብሔር ረድቶ እዛ ከሆነ አንተ ባለበት ቦታ ጌታ ሲናገር እናደርጋለን። በቃ በሮሆቦት ቤተክርስቲያን ከዚህ በኋላ በተለያዩ ስቴቶች በመናረገው ሄደን ቸርች ብንተክል አንተ እዛ ፓስተር ነህ፣ አንተ ባለበት ቦታ ከተከለ ነህ። ባይሆንም ምንም አይደለም። ሌሎች አብያተ ክርስቲያን እንደሚጠጣ ገነት ጌታ እንዲጠቀምበት ከፈለገ ለኛ በረከታችን ነው። ሾመን እኛ ዕውቅና ሰጠን ባርከነው ሂድ። ጌታ አስፈቅድ ደግሞ ለወደፊት ተመልሶም ደግሞ ሂድ ደግሞ ካለው እኛ ነገ በጌታ እጅ ነው ያለው። መንፈስ ቅዱስ ቦስቶን ሂድ ካለው እዚህም ና ካለው ሌላ ቦታም ሂድ ካለው እሱ ለጌታ እንተዋለን። እሱም በመንፈስ ቅዱስ የሚመራ ሰው ነው። ጌታ ሲናገረው አንድ ሌሊትም የማድርሰው እንደሆነ አውቃለሁ ሂድ ተነስ ስለው ጓዙን ተክሎ እይታችን ቅመም በቃ ወስናለች። መንፈስ ቅዱስ ወደ መራቸው ቦታ ለመሄድ የወሰኑ ሰዎች ናቸው። እስከዛ ድረስ ግን እኛ ለኛም በረከታችን ነው ሾመን ከዛ በኋላ ጌታ የሚያደርገው ነገር እናያለን። ደግሞ ራእይ አለን እኛ በተለያየ ቦታ። አሁን ለምሳሌ እኔ በሚድል ኢስት እና በተለያዩ ዓለም አገሮች አውሮፓ ተለያየ ቦታ ዞሬ ሳገለግል የሚቆመው ሙሉ ዓለምን ወክዬ አይደለም። የሮሆቦት ቤተክርስቲያን መጋቢ ነኝ። ስለዚህ በቤተክርስቲያን ጸጋ በቤተክርስቲያን ተልኮ ነው በዓለም ዙሪያ ዞሬ የማገለግለው። ወንድማችንም እግዚአብሔር በዚህ ጸጋ ጌታ ከረዳው በዛው ይቀጥላል። ስለዚህ ይህን ጉዳይ ከሱ ሳይሆን እኛ ልንባርከው ፈልገን ነው የጠራ ነው። እንግዳውስ ምንድነው ቢባል እግዚአብሔር በውስጡ ላስቀመጠው ጸጋ ዕውቅና መስጠት እና ለወደፊትም ደግሞ በቤተ ክርስቲያኒቱ በሚኖራት አገልግሎቶች ሁሉ ክፍሎች ሁሉ ሸፍኖ እንዲመራ እንዲቀጥል ለማድረግ ነው። ስለዚህ ከዚህ ቀጥሎ እንግዲህ የምንጸልየው ለዚህ ነው። ሁላችንም አብረን እንባርከዋለን እና በኤፌሶን ምዕራፍ 4 እንግዲህ ምንድነው ቤተ ክርስቲያን የምታደርገው ቢባል አሁን ለምሳሌ ሐዋርያት ሥራ ምዕራፍ 13 ላይ እንዲህ የሚል ቃል አለ። የኛ የሆኑ እነዚህ ሰዎች አላሉም፣ አንጾኪያዎች አላሉም። አንጾኪያ ምንድነው መንፈስ ቅዱስ ያለው? በሐዋርያት ሥራ ምዕራፍ 13 ላይ በአንጾኪያም ባለችው ቤተ ክርስቲያን ነቢያትና መምህራን ነበሩ። እነርሱም ባርናባስ፣ ኔገር የተባለው ስምዖንም፣ የቀሬናው ሉኪዮስም፣ የአራተኛው ክፍለ ገዢ ኢየሩሳሌም ባለሟል ምናሴ፣ ሳውልም ነበሩ። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ ባርናባስን እና ሳውልን ለጠራኋቸው ሥራ ለዩልኝ አለ። በዚያን ጊዜም ከጾሙና ከጸለዩም በኋላ እጃቸውን ከጫኑ በኋላ አሰናበቷቸው። በቃ እኛ እናንተ እነዚህ ሰዎች በቃ መሄድ አለባቸው አለን ጌታ። እሺ ሐዋርያ ናቸው። ዛሬ ደግሞ እኛ ደግሞ ወንድማችን አንተ መጋቢ ነህ፣ በቃ መጋቢ ነህ። እውነት ነው፣ የሚመግብ ጸጋ በውስጥ አለ፣ እግዚአብሔር ይሄን ሰጥቷል ብለን እንሾመዋለን ማለት ነው። እግዚአብሔርም ከላይ ከፊት ከነበረው ቅባት ላይ እግዚአብሔር ቅባቱን ይጨምራል። ክብር ለኢየሱስ ይሁን። አሁን ወንድም ተድላና እህታችን ቀም ወደዚህ ይመጣሉ፣ እንጸልይላቸዋለን። ሽማግሌዎች ወደዚህ ትመጣላችሁ፣ ቤተክርስቲያን ሽማግሌዎች ወደዚህ ይመጣለን። ክብር ለኢየሱስ ይሁን። እሺ እንግዲህ መሪ ሲጸለይለት፣ አንድ እረኛ ሲጸለይለት ረዳት እግዚአብሔር ባልና ሚስትን እንደ አንድ ነው የሚያያቸው። ስለዚህ እረኛ በስተጀርባ ከአገልጋይ በስተጀርባ እግዚአብሔር እንደዚህ አድርጎ ስላስቀመጠ እግዚአብሔር በእውነት ለወንድማችን ተድላ እይታችንን ቅመም ራእይ የሚገባት ሸክም የሚገባት የወንጌል ነገር የሚገባት ስለሰጣት እግዚአብሔር እሷን ለሱ ስለሰጠው እሱን ለሷ ስለሰጠ ጌታ እናመሰግናለን። እና አደራውን አብራን የምትረከበው ማለት ነው። አደራውን አብራ ትረከባለች። እኛ በሱ ላይ ጭነን እንጸልያለን። እግዚአብሔር ከበስተጀርባ ሆና ጌታ ዓላማውን ፍቃዱን ወንድማችንን መሄድ የሚገባውን ርቀት በስፋትና በርዝመት እግዚአብሔር ወደ አስቀመጠው ዓላማ እንዲደርሱ ከጎኑ እንድትቆም እሱም ጸጋው እንዲበዛለት እንጸልያለን። ሁለታቸው ይንበረከካሉ። ክብር ለኢየሱስ ይሁን። እግዚአብሔርን እጅግ አድርገን እናመሰግን። ሁላችንም እንቆማለን። ክብር ለኢየሱስ ይሁን። ሃሌሉያ 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 ራማጋባዶና ማክላባዶና ማራላባዲያ ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔርን እጅግ አድርገን እናመሰግናለን ለዚህ ታላቅ ነገር
ስላደረሳቸው ክብር ለኢየሱስ ሲሆን አንድ ቃል አነብና እንደ እግዚአብሔር ቃል እናረጋለን። ክብር ለኢየሱስ ሲሆን እንዲህ ይላል፣ ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትም ቀባሁት፣ እጄም ትረዳዋለች፣ ክንዴም ታጸናዋለች። ክብር ለኢየሱስ ሲሆን እኛም ዘይት ቀብተን እንደ እግዚአብሔር ቃል እንጸልታለን፣ ኦርደን እናደርጋለን፣ እንሾመዋለን። ወንድማችን ለዚህ ታላቅ ሥራ እንለየዋለን። ይህ ዘይት ምንድነው የሚያደርገው? ይረዳዋል፣ ያጸናዋል። የመንፈስ ቅዱስ ዘይት እንዲያልፍበት ማለት ነው። እኛ ከዚህ ዘይት እናፈሳለን። ከወርቃማው ዙፋኑ ስር የእግዚአብሔር ዘይት በዚህ ባሪያ ላይ ይፈሳል። ክብር ለጌታ ይሁን። ጠላት በእርሱ ላይ አይጠቀምም። አሁን እንቀባዋለን። የአመፃ ልጅ መከራ አይጨምርበትም። ጠላቶቹን ከፊቱ አጠፈዋለሁ። ባሪያዬን ተድላን አገኘሁት። ሃሌሉያ! ሕያው ነው ኢየሱስ ክርስቶስ፣ ትላንትም ዛሬም ለዘላለም ሕያው ነው። ባሪያዬን ተድላን አገኘሁት፣ ቅዱስ ዘይትንም ቀባሁት። የሚጠሉትን አዋርዳቸዋለሁ። እውነቴና ምሕረቴ ከእርሱ ጋር ነው። በስሜም ቀንዱ ከፍ ከፍ ይላል። ክብር ለኢየሱስ ይሁን። ስለዚህም ዘይት ቀብቼ ጸልያለሁ። የጌታ ስም የተባረከ ይሁን። ሁላችሁም እጃችሁን ዘርጉ። ከዛ የቤተ ክርስቲያን መሪዎች ደግሞ እጃቸውን ሃሌሉያ 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 ትንሽ ቀና ትላለን። ሃሌሉያ በጌታ በኢየሱስ ክርስቶስም በዚህ ሰዓት በዚህ ባሪያ ላይ እንደተጻፈው ጌታ ሆይ እንጸልያለን። ወንድማችን ተድላን ለቤተ ክርስቲያን ስለሰጠ እጅግ አድርገን እናመሰግናለን። ለምድሪቱ ጌታ አምላካችን ሆይ እነሆ ለአብያተ ክርስቲያናት ስለሰጠ ተመስገን። ዛሬ በረሆቦት ቤተ ክርስቲያን በዚህ መሠዊያ ላይ ባሪያዬን ዳዊትን አገኘው እንዳልክ ባሪያህን ጌታዬ አምላኬ ይህንን ባሪያ ከላይ ከአርያም ከዙፋኔ ስር በሚፈሰው ወርቃማው ዘይት አምላካችንና መድኃኒታችን ሆይ እንድትቀባው በመንፈስ ቅዱስ ኃይል እንዲቀባ ታላቅ መገለጥ ጌታ ሆይ ታላቅ ቅባት ጌታ በእርሱ ላይ እንዲሆን አባት ሆይ እንጸልያለን። በጌታ በኢየሱስ ክርስቶስም ከዚህች ቀን ጀምሮ እግዚአብሔር አምላካችንና መድኃኒታችን ሆይ ይህንን ቅባት በስምህ ቀብተነዋል። በዛ በወርቃማው ዘይት ደግሞ ከላይ ከአርያም እንድጨምርበት እንጸልያለን። በዚህ ዘይት ውስጥ ሬማ ጋባዶና ማክላባዶና ማራላቦክላማዲያ መሪዎችም እጃቸውን ይጭናሉ። ሼማ ጋባዶና ማራላቦራባዲያ ማንቶማ እጃቸውን ይጭናሉ። ሬማ ጋባዶና እንባርከዋለን። ኢየሱስ እጁን ጫንበት። ጌታ ኢየሱስ ክርስቶስ ከዚህ ሰዓት ጀምሮ ይህንን ሰው ለለየህለት ዓላማ ይህንን ሰው በውስጡ ላስቀበጥከው ለከበረው ዓላማ እስከ መጨረሻ ድረስ ከመገለጥ እንድጠቀምበት በኢየሱስም እንጸልያለን። እግዚአብሔር አምላካችንና መድኃኒታችን ሆይ እነሆ እንደ ቃል ዛሬም ከቤተ ክርስቲያን ጋር የሚሰራ እንደ ቃል ዛሬም ጌታ አምላካችን ሆይ ከባሪያዎች ጋር የሚሰራ እስከ ዛሬ ድረስ ይሄን ሁሉ ዓመታት ከጠራህ ጀምሮ ስራ ሳይፈታ ቀንና ሌሊት ጌታ አምላካችን ሆይ በምጥ ጌታ አምላኬ ያንተን ቃል ያንተን ድምጽ እያስተናገደ ለቅዱሳን እንዳስተላለፈ ከዚህም በሚበልጥ እንድትልከው እንጸልያለን። ከዚህም በሚበልጥ ጌታ እንድትገልጥለት እንጸልያለን። ከዚህም በሚበልጥ በቃል ሙላት ተሞልቶ እግዚአብሔር አምላካችንና መድኃኒታችን ሆይ በምድሪቱ ዙሪያ እንዲሮጥ እግዚአብሔር እንድትረዳው እንጸልያለን። በኢየሱስ ስም ለአብያተ ክርስቲያናት የምታንጽበት ምክንያት አድርገው፣ ለአብያተ ክርስቲያናት በረከት አድርገው፣ ለእኛም ለረሆቦት በረከት አድርገን ስለሰጠን እናመሰግንሃለን። ይህንን ስጦታ እንቀበለዋለን። አምነናል። በዚህ ባሪያ ውስጥ ባስቀመጥ መልካም ዕንቁ ተጠቅመናል። ስም የተባረከ ይሁን። ተጠቅመናል፣ ተመስገን። ተባርከንበታል፣ ተመስገን። እግዚአብሔር አምላኬና መድኃኒቴ ሆይ ሼማ ሃማጋማዶና ማራላባክላባዶና ማራላባክላማዶና ማራላባክራማዲያ ሼማ ጋማዶና ማራላባራባሶና ማራባዶና ማራ ኃይል ቅባት ጌታ አምላኬ በጌታ በኢየሱስ ስም እንዲያርፍበት እንጸልያለን። በጌታ በኢየሱስ ክርስቶስ ስም ይችንን ባሪያ እግዚአብሔር አምላኬና መድኃኒቴ ሆይ ስለሰጠን እጅግ አድርገን እናመሰግናለን። እግዚአብሔር ሆይ ተባረክ፣ ቅመምን ባርካት። እግዚአብሔር አምላካችንና መድኃኒታችን ሆይ እነሆ እንደ አቢግያ በጌታ በኢየሱስ እንደ አቢጌል እንደ ዲቦራ ጌታ አምላካችንና መድኃኒታችን ሆይ ልዩ ቅባት በእርሷ ላይ እንዲያርፍ ጌታ ሆይ እንጸልያለን። ይህን ባሪያ ጌታ አምላኬ እንድትደግፈው ከወገን እንድትቆመው ከራእዩ በውስጡ በሚፈልቀው እግዚአብሔር እሷም ደግሞ በኩል ደግሞ አዳዲስ ራእዮችን እያበዛ አምላካችንና መድኃኒታችን ሆይ እነሆ ከጎኑ እንድትቆመው ጸጋ እንድታበዛለት እንጸልያለን። ለተድላ ስትል እግዚአብሔር ተድላን ስታይ ቅመምን ስታይ ተድላን አንድ አርገ ወደ 26 ዓመት ያስጓዝካቸው አንድ ላይ በኢየሱስም እስከ መገለጥ ድረስ እንዲቆሙ እንዲሮጡልህ እግዚአብሔር ጸጋህን አብዛላቸው። መባረክን ባርካቸው። ባርኮት ይጨመርላት። ለእርሷም መገለጥ ይጨምር፣ ለእርሷም አገልግሎት ይጨምር፣ ለእርሷም ኃይል ይጨምር። ሽማሃማ ጋባዶና ማክላባዶና ማራላባክላባዲያ
በዛ ጌታ አምላኬ በምድረ በዳ የቀባኸው በምድረ በዳ የቀባኸው ወማጋማዶና ማክላባዶና ማራዲያ ለራስህ ክብር የለየኸው ይህንን ባሪያ ለራስህ ክብር ከዚህም በኋላ ክብር እንዲገለጥበት እንጸልያለን። ከዚህም በኋላ እግዚአብሔር አምላኬና መድኃኒቴ ማጋማዶና ማክራማዶና ማክራባዲያ ሼማጋማዶና ማክራማዶና ማሳና ሞራባዲያ ክብር በኃይል ይምጣበት፣ ኃይል በኃይል ይምጣበት፣ እሳት ይውረድበት፣ ቃልህን አብራለት ሙላው ጌታ ሆይ ኑሮውን ህይወቱን እግዚአብሔር ላንተ አሳልፈን እንሰጣለን። ቢኒና ሐናን ባርካቸዋለን። በኢየሱስም ከአብራካቸው የወጡ ሁሉ የተባረኩ ይሁኑ። እነሱም እንዲያገለግሉ እንጸልያለን። እግዚአብሔር እነዚህን ብላቴኖች በትምህርት አእምሯቸው ስለከፈትክ እናመሰግናለን። በትዳር ባርካቸው፣ በጸጋ ሙላት ባርካቸው። በናዝሬቱ በጌታ በኢየሱስ ስም ይህ ባሪያ እግዚአብሔር ሆይ ብዙዎችን የሚወልድ ብዙዎችን የሚተክል ብዙዎችን የሚያበራ ብዙዎችን ከውድቀት የሚመልስ ብዙዎችን ጌታ አምላካችን ሆይ ከእሳት ነጥቆ የሚያወጣ ብዙዎችን ሬማጋባዲያ ሙሽሪቱን እያቆነጃጀ እግዚአብሔር አምላኬና መድኃኒቴ ሆይ ዝርግፍ ጌጧን ጠብቆ እግዚአብሔር ሆይ ሙሽሪቱ ለሙሽራዋ እግዚአብሔር ሆይ ላንተ የምትዘጋጅበት እውነተኛ ሚንዜ እንታረገው እንጸልያለሁ። ይሄ አንተ ሚዜ ነው፣ ሙሽራ ሚዜ ነው። ጌታ ሆይ ሙሽሪቱን ጌታ አምላኬ በተለያየ አቅጣጫ ሁሉ እያየ እግዚአብሔር ሆይ የሚያርማት የሚያቆነጃት እግዚአብሔር ሰንኮፉን የሚነቅላት ባሪያ እንታረገው እንጸልያለን። ክብር ላንተ ይሁን፣ ክብር ለስም ይሁን። ከፍ ከፍ በል ከዛሬ ጀምሮ በጌታ በኢየሱስ ክርስቶስ ስም ለመጋቢነት እግዚአብሔር ሆይ እጃችንን ለእረኝነት ጭነን ጸልየናል። ከአንጾኪያ ቤተ ክርስቲያን ባርናባስና ሳውል የረዳ ጸጋ ታላቅ ጸጋ በእርሱ ላይ ይሁን። በዳዊት ላይ የነበረው ጸጋ በእርሱ ላይ ይሁን። እንደ ልቤ የሚሆን እንደ ልብህ ይሁንልህ፣ እንደ ልብህ ይሁንልህ፣ እንደ ልብህ ትሁንልህ። እንዳንተ ልብ እግዚአብሔር ልብ የሚያርፍ ሥላሴን ልብ የሚያሳርፍ ቅዱሳን ልብ የሚያሳርፍ ኃጢአትን ተጸይፎ ዓለምን ጌታ አምላክ ጽፎ በመጨረሻው ማሳ በመጨረሻው እርሻ ውስጥ ጌታ አምላኬ የሚሰማራል ታማኝ ባሪያ አርገው በጌታ በኢየሱስ ስም። ተፈጸመ እንደ ኢየሱስ፣ ጨረስኩኝ እንደ ጳውሎስ እንዲል ጌታ ሆይ ጸልያለሁ። ለክብር ሽልማት አብቃው። የሰራው ያነባበት ያው ጌታ ያማጠበት በትህትናና በቅንነት አንተን ያገለገለበት እግዚአብሔር አምላኬ ዋጋው በላይ በሰማይ ቤት በክብር ሽልማት ፊት አቁመው አቁማቸው። ተድላንና ቅመምን በክብር ሽልማት ፊት አቁማቸው። እግዚአብሔር ሆይ በቀኝ ሆነው በጌታ አምላኬ ካንተ በደል የሚረከቡ ባሪያዎች እንድታረጋቸው እንጸልያለን። ክብር ለስም ይሁን፣ ክብር ላንተ ይሁን። ስማሃላ ባዳና ማሃንዬ ነይ ነይ ሃንዬ ነይ ሲማሃማ ጋባዶና ማራባዶና ማራላ ባክራባዶና ማራባሳና ሞራዲያ እሰይ 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 እሰይ። እንቆማለን። ቁሙ እናንተ። ሃሌሉያ ሃናነይ ሃሌሉያ 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 ሃሌሉያ። ትቆማላችሁ። ኑ ወደዚህ። እግዚአብሔር የተባረከ ይሁን። እግዚአብሔርን እዚህ ጋር አድርገን እናመሰግናለን። ሶስታቸውም እዚህ ይቆማሉ። አራታቸው እንደቆሙ አድርገን ሶስታቸው አንድ ላይ ቆሙ። ወደ ህዝቡ ፊታችሁን አድርጉና የጌታ ስም ብሩክ ይሁን። ባርካችሁ ባርኳቸው። እጃችሁን ዘርጉና ጎን ለጎን ቆሙ። ሃሌሉያ። ባርኳቸው ሙሉን በኢየሱስ ስም። እግዚአብሔር ሆይ ቢንያምን ባሉበት ስፍራ ባርካቸው። ካሌብን ባርከው። እግዚአብሔር አምላካችንና መድኃኒታችን ሆይ እነሆ የነሱ የሆኑት ሁሉ የተባረኩ ይሁኑ። ክብር ላንተ ይሁን። እግዚአብሔር አምላኬና መድኃኒቴ ሆይ በዚህ ሰዓት ኦንላይን ጌታ እየተከታተሉ ያሉት ሁሉ የተድላ ቤተሰብ ጌታ አምላካችን ሆይ በኢየሱስ ክርስቶስ ስም ባርካቸው፣ ባርካቸው። ይህ በረከት ያግኛቸው። ሃሌሉያ። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እናጨበጭባለን፣ እናጨበጭባለን። ሃሌሉያ። በጌታ በኢየሱስ ክርስቶስ ስም በእግዚአብሔር አብ ከዛሬ ጀምሮ በዚህ ጉባኤ ፊት አንተ ተድላ የቤተ ክርስቲያን መጋቢ ሆነ በረሆቦትና በቤተ ክርስቲያን ስም ከዛሬ ጀምሮ ሹመትህን አጸናለሁ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም። እልልታና ጭብጨባ። ሃሌ እንደገና ክብር ለስሙን። ይህን ባሪያ ስለሰጠን ጌታ ስሙ ብሩክ ይሁን። ሃሌሉያ። አያችሁ? ሃሌሉያ 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 ሃሌሉያ። ታላቅ መጎናጸፊያ ይውደቅብህ። ማረፍስጠው ማረፍስጠው። ክብር ለኢየሱስ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን።
እዚሁ እንደቆሙ ቤተ ክርስቲያን ያዘጋጅ ስጦታ እንሰጠዋለን። የጌታ ስም ብሩክ ይሁን። በቤተ ክርስቲያን ስም ስለ ንባብ ነግሮናል። ስለ ንባብ መጽሐፉ ላይ አለ። አሁንም ንባቡን እንዲቀጥል እስከ መጨረሻ ድረስ የሕይወቱ ጌታ የሕይወቱ መሪ የሕይወትህ መቆሚያ የሆነውን ይህንን የከበረውን እግዚአብሔርን ቃል በቤተ ክርስቲያን ስም አበረክትልሃለሁ። ሃሌሉያ። ወንድማችን የጸሎት ሰው ነው። ጸልዩን እምለን ጸሎትህን ቀጥል የሚል ስጦታ ደግሞ ሰጥተነዋል። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር እጅግ አድርገን እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ጌታ ብርክ ያርግሽ። እግዚአብሔር ይባርክሽ። እግዚአብሔር ጌታ ይባርክ። ወዳሃለሁ ወንድሜ። ጌታ ኢየሱስ ስሙ የተባረከ ይሁን። እስኪ እንደገና ለጌታ ክብር ልታና ጭብጨባ ቤተክርስቲያን። ሃሌሉያ ሃሌሉያ ሃሌሉያ። ጌታ ይባረክ። እንቀመጣለን። እንኳን ደስ አላችሁ። እነ ቢንያም እነ ሙሉ ባላችሁበት ቦታ ሆናችሁ እየተከታተላችሁ ያላችሁ ሁሉ እነ ቄስ አስቻለው እና ሌሎችም አሉ። ብዙ ወንድሞች፣ ብዙ እህቶች፣ ብዙ ወገኖች አሉ ይሄን እየተከታተላችሁ ያላችሁ። እንኳን ደስ አላችሁ። ከዛሬ ጀምሮ ፓስተር ተድላ ሲማ። ክብር ለኢየሱስ ይሁን። እግዚአብሔር ይባረክ። እግዚአብሔር ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን። ደስ የሚል ነገር ነው። ጌታ ይመስገን። ብዙ ሰው ፓስተር እያለኝ በጣም እየተሸማቀቅኩ ነበርና ልጁ አዋቂ ፓስተር ሲለኝ መከራከርም ያቅተኛል እና ሽምቅቅም እላለሁ። በዚህ መልኩ ኦርዴንድ ሆኜ ፓስተር ስላልኩኝ ስሙ ስጠራ መመለስ ግራ ይገባኛል። ዛሬ ግን በቃ ያንን ገለጠው ጌታ ማለት ያው ስራው ነው። ከስሙ ይልቅ ስራው ነው ኢምፖርታንት። እኔም ስራውን ነበረ የምሰራው፣ ስሙን አለም ግን ሰው ሲለኝ ነበር በየቦታውና ሲጠይቁኝ ማን ሲሉኝ ወንድም ነኝ ይላሉ። እነሱ ደግሞ በራሳቸው ፓስተር ሲሉኝ ግን ምንም ማድረግ አልችልም፣ መከራከር። አሁን ግን በቃ ይሄ ነገር ያንን ነገር አጠፋው ማለት ነው። እግዚአብሔር ይመስገን። ጌታ አብዝቶ ይባርካችሁ ቅዱሳን። ያው የእግዚአብሔርን መልካም ነገር ማየት ራሱ ኳሊቲ ነው፣ አንድ ጸጋ ነውና ጳውሎስ ጢሞቴዎስን በውስጥ ያለውን ጸጋ አነቃቃለሁ አለ፣ ስላየው ማለት ነው። እና እቺ ቤተ ክርስቲያን በእኔ ሳይሆን በወንድሜ ተድላ ውስጥ ያለውን መልካም ነገር የሚያይ ጥበብ እግዚአብሔር ስለሰጣችሁ ለመሪዎች፣ ለፓስተር ሙሉዓለም፣ ለሁላችሁም ቀኛችሁን ለሰጣችሁ እግዚአብሔር አብዝቶ ይባርካችሁ። ጌታ በእውነት በነገር ሁሉ ይባርካችሁ። እንደዚህ የእግዚአብሔርን ጸጋ እውቅና በመስጠት በማክበድ በዚህ ጸጋ የዘላለም አምላክ እግዚአብሔር ይችን ቤተ ክርስቲያን ይባርክ። ይሄ ፕሮግራም እንግዲህ ለእኔም ሰርፕራይዝ ነው ብል ይሻላል። በጣም ከ2 ሳምንት ያልዘለለ ነው የሰማሁትም። ያው ተድላ መጽሐፉን ሲጽፍ ጥሩነቱ ያው እኔ በጣም ቢዚ ነኝ። እኔ ጸሐፊም አይደለሁም አንባቢም አይደለሁም እና ቢዚ ስለሆንኩ ነው የቻለው መጽሐፍ እንጂ እኔ የሚይዘው በወሬ ነው በጨዋታ እና ጌታ እኔን ቢዚ አድርጎ ያው ለእናንተ ለሰው ሁሉ በረከት የሚሆን ነገር እግዚአብሔር አውጥቷል። ጌታ ይባረክ። ያው ራስን መግለጥ ጥሩ ነው ብዬ ነው እና ትልቅ ውጊያ ነበረ በዚህ ፕሮግራም ላይ ሰልፍ ነበረ እንዳንመጣ ሁሉ ፍላይት ዲሌይ ነበር የኔም የሃናም እና ግን ጠላት ከዚህ በረከት ሊያጎድለን በብዙ ታግሎ ነበር። ግን እግዚአብሔር ከወደደው ነገር ጌታ ካስቸኮለው ነገር አልጎድለንም። ጌታ ይባረክ። ፓስተር ሙሉዓለም፣ እህቴ ደብሪ፣ ጌታ አብዝቶ ይባርካችሁ። ተባረኩ። ዘመናችሁ ይባረክ። የአገልግሎት ዘመናችሁ ሁሉ የተባረከ ይሁን። ተባረኩ። አጨብጭቡላት። እግዚአብሔር ይባረክ።
በቅመምና በተድላ ላይ ፓስተር ተድላ ሶሪ ከዚህ በኋላ ፓስተር በቅመምና ፓስተር ተድላ ላይ ያለ ጸጋ ይገርማል። በልጆቻቸውም ላይ ወድቀዋል። አሁን ሀኒዬ ሴኩላር ኮሌጅ አልገባም ብላ መንፈሳዊ ኮሌጅ ገብታ ዘንድሮ ለምትመረቀው እግዚአብሔር ይባርከሽ። እስኪ እሺ፣ አመሰግናለሁ። ሁላችሁም የኛን ቤተሰብ እንደ ቤተሰባችሁ ተቀብላችሁ ቦስተን ሳስብ ራሱ ቤቴ ብዬ ነው ማስበው። ግን ማናችንም ኖረን አናቅም፣ ግን እንደ ቤት ነው የምትቀበሉን እንደ ቤተሰብ። እነ ፓስተርም ሁላችሁም በጣም ነው የምናመሰግነው። ለዳዲም ቢሆን እንደ ቤቱ ሆኖ ተፈቶ የሚያገለግልበት ቸርችም ፋሚሊም ስለሆናችሁ ወላጆቼን ቴኬር ስለምታደርጉልኝ አመሰግናለሁ። እና ዳዲም አሁን ለዚህ ቀን ስላደረሰው ጌታን አመሰግናለሁ። አስታውሳለሁ ትላንትና እንደውም እያሰብኩ ነበረ ብዙ አመት 7-8 አመት በቃ ከአገልግሎት ተቆጥቦ ትንሽ ተሰብስቦ በቃ የምናውቀው እኛ መኝታ ቤት ሲጸልይ ዘግቶ በር በቃ ከጌታ ጋር ነበር እና ያው ሁላችንም ልባችን ውስጥ መሻት ነበር። ያው ይሄ ጥሩ ነገር አለ ውስጡና ወጥቶ ለሌሎች ቢያገለግል ሌሎች ቢደርሳቸው ብለና ጌታ ብዙ ስራ ሰርቷል በዛ ጊዜና አሁን ደግሞ የመገለጫው ሰዓት ስለደረሰ በጣም ደስ ብሎናል። ጌታ ይክበር። እግዚአብሔር ይባርክሽ፣ ጌታ ይባርክሽ። እንግዲህ እናመስግንና እንጨርሳለን። ልዑል እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስምህ ሁሉ የተባረከ ይሁን። ሃሌሉያ። ከፍ እናደርግሃለን። ይህ ህዝብ በኢየሱስ ስም የተባረከ ይሁን። ለቤተ ክርስቲያን ስጦታን ስለምትሰጥ ዛሬም ሕያው ነህ። የናዝሬቱ ኢየሱስ አልተለወጥክም። ተባረክ። ስለዚህ ህዝብ አመሰግንሃለሁ። እጅህን ጭነ በታላቁ ባርኮትህ ባርክ። እግዚአብሔር አምላካችን በቤተ ክርስቲያን አገልጋይ ስትቀበል እግዚአብሔር አምላካችን ሆይ ቤተ ትሰፋ ነበረ። እግዚአብሔር አባታችንና መድኃኒታችን ሆይ በኢየሱስ ክርስቶስም የቤተ ክርስቲያን ድንበር ይስፋ። ይህንን ቤተሰብ አንተ ባርክ። አሁንም ፍቃድህን ያገልግሉ።